ቤተሰቦችና ተከታታዮች እንዴት ቆይታችኋል? ስለምትከታተሉን አስቀድመን በጣም እናመሰግናለን። የዛሬ እንግዳችን ከአቶ ደሳለኝ ኤልያስ የመሃል ሚዲያ ጋር የሚሆን የምናነሳው ጉዳዮች ስለ ወቅታዊ ሁኔታዎች በተለይም ደግሞ ስለ ህግደፍና ህወሓት ያለው ግንኙነት፣ ደሳለ በኤርትራ የነበረው ቆይታና ከኤርትራ የበላይ ኃላፊዎች የነበረው ግንኙነት፣ ስለ ኢትዮጵያ የምታቀርበው የቀይ ባህር ባለቤትነት የሚመለከትና ሌሎችም የሚመለከት ጉዳይ ይሆናል። ጥሩ ፕሮግራም ይሆናል ብዬ አስባለሁኝ። አዲስ ተከታታዮች የሆናችሁ ላይክ እና ሰብስክራይብ አድርጉ። ወደ ፕሮግራማችን በዚህ አጭር መግቢያ ወደዛ እንገባለን። እንግዲያውስ ደሳለኝ እንኳን በደህና መጣ። ለምትሰጠን ማብራሪያ በተከታታዮች ስም በጣም እጅግ አድርጌ አመሰግናለሁ። ቴዲ፣ እኔም ከልብ አመሰግናለሁ ስለጋበዝከኝ። የቴዲ ፕሬስ አድማጭ ተመልካቾችንም ሰላም ብያለሁ። ግርም በጣም ጥሩ ውይይት ይሆናል ብዬ አስባለሁኝ። አንድ ጊዜ ከአሁን በፊት ወደ ቴዲ ፕሬስ መጥተህ ታውቃለህ። ይሄ ሁለተኛ ጊዜ ነው እና በጣም ደስ ብሎኛል። ምክንያቱም እኛ ከኤርትራ ከወጣን ብዙ ዓመት ሆነብናል። አንተ ግን ብዙ ጊዜ ተመላልሰሃል መሰለኝ። ሌላ ደግሞ በደንብ ትከታተላለህ፣ በሁለቱም በኩል ደግሞ እድል አግኝተሃል። ስለዚህ ጥሩ እውቀት ያለ ሰው ነው፣ በተለይ በቅርበት የምትከታተል ሰው ነው ብዬ ነው የማስበው። እንግዲያውስ በአሁን ባለው አዲስ ነገር ብንጀምር ደስ ይለኛል። ምናልባት እንደምታውቀው በተለይ በኤርትራ በትግራይ ኢትዮጵያ ያለው ሁኔታ እንደምናውቀው ነው ሁኔታው። በተለይ ደግሞ በትግራይ እና በኤርትራ አንድ ጽምዶ የሚሉት ነገር አለ። ጽምዶ ምን እንደሚባል በአማርኛ ልትነግረን ትችላለህ? መጠመድ አይነት ነገር ሲባል ሰምቻለሁ ትርጉሙን። ይሄ አብሮነት አይነት ወይ መጠመድ፣ ለጋራ ነገር መጠመድ፣ ልክ እንደ በረቦች እንደምታጠጥ እና ኤንጌጅመንት ማለት ነው። እና አነጋጋሪ የነበረው በዚህ 2-3 ቀን የትግራይ ጋዜጠኛ ስታሊን ገብረስላሴ ከዛራ ሚዲያ ወደ ኤርትራ እንደሄደ ሲነገር ቆይተዋል። በጣም አነጋጋሪ ሆኖ ነው የቆየው። እስካሁንም እንደዛ ነው ያለው። ከዛ በፊትም የሆነ የትግራይ አክቲቪስት ወደ ኤርትራ ሂዶ ኢንተርቪው እንዳደረገ ነው የሚታወቀው። እነሱም ኤርትራ አልሄደም የሚል ሀሳብ አላቸው። እንግዲያውስ እንዴት አየኸው? ለምሳሌ ስታሊን ወደ ኤርትራ ሂዶ ልክ አንተ የሄድክበት አንተ ያደረግከው ነገር ነው ያደረገው እና በዛ የሚያስተሳስር ጉዳይ አለው ብዬ ነው የማስበው። እና ስለዚህ ስለዛ ስታስብ ምን ታካፍለናለህ? ከላይ ስታይ እውነት ለመናገር ህብረት፣ አንድነት በጣም የሚበረታታ ነገር ነው አይደለም? እንደ ትግራይ ህዝብና እንደ ኤርትራ በተለየ ሁኔታ የባህል፣ የቋንቋ፣ የሃይማኖት የእግዚአብሔርም ሲያስቀምጠ ጎረቤት የሆኑ ህዝቦች አንድ መሆን ይሄ የሚጠላ ነገር አይደለም። እንኳን በዛ ጉርብትና ልክ ይቅርና ከዛም ያለፈ አንድነት፣ አህጉራዊ አንድነትም ይደገፋል። ለመናገር እኔ ከዚህ ነው መጀመር የምፈልገው። እኔ ኤርትራ በምመላለስበትም ጊዜ ትልቁ ሞቲቭ የነበረው የኢትዮጵያና የኤርትራ አንድነትን የማጠናከር ስራ ነው። ምንም እንኳን በጊዜ የመጡ መንግስታት ጥሩ እድል ፈጥረዋል ብልም ከመንግስታቱ ያለፈ ነገር ግን በጣም ምኞቴ ነበረ። በጣም ምኞቴ እንደሆነ ፈልጋለሁ። ለምንድን ነው የምትመኘው? አንደኛ አንድነት የሁሉ ነገር መሰረት ነው አይደለ? ለምሳሌ አንድ ስትሆን ህብረት ስኖር ያለን ሰጥተህ ስትቀበል ነው የምታድገው የምትለወጠውም። ስትለያይ አይሶሌት ስትሆን ጦርነቱ ስትገባ ድምር ውጤቱ ዜሮ ነው የሚሆነው። አሜን። እንደ አፍሪካ ቀንድ እንኳን ስታስብ አሁን ኢትዮጵያና ኤርትራ የምናደርገው ነገር አሳዛኝ ነገር ነው። አሁን የምንኖርበት ሀገር ላይ ትልቅ ሀገራት መሆን የሚችሉ ተሰብስበው ሀያል ሆነው ሲኖሩ ከጎረቤቶች ጋር በሰላም ሲኖሩ ሲታይ ኢትስ አንፎርቹኔት። አባቶቻችንም አያቶቻችንም በረከቶቻቸው ላይ ቆመው ህዝብ ሲጎሳቆል ህዝብ ሲራብ ማየት በጣም አሳፋሪ ነገር ነው። እንደ አንድ ትውልድ ትመኛለህ በቃ ይሄ አዙሪት ይሄ ችግር እኛ ዘመን ተቀርፎ እኛም ቀምሰን ልጆቻችን ግን
ድንበር ሳያግዳቸው ባህል ቋንቋ ሳያግዳቸው ያላቸውን ሰጥተው የሌላቸውን ተቀብለው በነፃነት በሰለጠነ መልኩ በሰለጠነ ፖለቲካ ውስጥ ባደገ ኢኮኖሚ ውስጥ እንደሆነ እመኛለሁ። ያ የሚሊዮኖች ምኞት ነው። በእርግጠኝነት ያንተም ልፋት እሱ ይመስለኛል። በሀገር ውስጥ አንድነትን መፍጠር፣ ሰላምን፣ እድገትን ማምጣት ብቻን ደግሞ ስለማይሆን ወደ ጎረቤት እንዲሰፋ ወደ አገር ወደ አጉር ወደ ዓለምም እንዲሰፋ እንመኛለን እና ሩቅ ሁሉ መተን የምንኖረው እንግዲህ ያን ስላጣን ነው አካባቢያችን አይደለ ቴዶ። በዛ ምክንያት ነው የምመኘው። ወደ ጠየቀኝ ጥያቄ ሲመለስ በጣም ነው የተከታተልኩት። እኔ አንድ 5 ሄጃለሁ ካልተሳሳትኩ ኤርትራ ምድር። የስታሊንን ማየት የመጀመሪያ ነገር አልጠበቅኩም፣ ይሄዳል ብዬ አልጠበቅኩም። ለምን ያልጠበቅኩት ለምንድን ነው? እኔ ትግረኛ አልችልም፣ ግን ወደ መጨረሻ አካባቢ አስመራ ላይ የትግራይን ኢፌክት ታያለ። በጣም ከፍተኛ የሆነ ጉዳት ትግራይ ውስጥ መድረሱን አስመራ ከተማ ውስጥ ታያለ። መድኃኒት መደብሮች በዛ መልኩ ተከፍቶ አይቻላቅም። በቃ የሌሉ ተሽከርካሪዎችን ታያለ። የወታደር ዩኒፎርም ተቀይሮ ታያለ። በኩራትም ያወራሉና ችግሩ ጥልቅ ነው። በመከላከያ ሰራዊትን በኩል ተሰራ የሚሉት ነገር፣ በፋኖም ተሰራ የሚሉት ነገር፣ በኤርትራም ሰራዊት ተሰራ የሚሉት ነገር እንዳለ ሆኖ በኤርትራ አካባቢ ያየሁት ነገር እንደ ኢትዮጵያዊ በጣም ያበሳጨኝ በጣም ያናደደኝ ነገር ነው። ከኔ በላይ ደግሞ ስታሊን ያውቃል፣ ሪፖርት ሲያደርጉ ነበረ። እንደውም እኔ የህወሓትን አልቀበልም ብዙ ነገሩን እና ሁሌም ውሸት ያወራሉ ብዬ ስለማስብ ይሄም ውሸት ነው የመሰለኝ ቱ ቢ ኦነስት። ያየው ጊዜ አይ ቲንክ ከአንድ ተጋሩ ወንድሜ ጋር ነበር የሄድኩት። ያየው ጊዜ የመጨረሻ ጊዜ ነው የነበረው። ጠይቄያለሁ ኦፊሻሊ ለምን እንደዛ ሊሆን ቻለ የሚል ማለት ሾክ ነው ያደረገው። በጣም ነው የተንቀጠቀጥኩት እና ከኔ በተሻለ ደግሞ በጣም በጥልቅ መረጃ ያገኝ ስለነበረ ቁስል ሳይፈወስ በጣም በዚህ ልክ ቲያትር ይሰራል ብዬ አልጠብቅም። ፕላስ ደግሞ አዲስ አበባ አንድ 7 ወር 8 ወር ሲቆይ ብዙ በተለይ ከአክሱም አካባቢ ይመጣሉ ብዙ ትግራይ ተወላጆች ልጆች አሉ እና ከኛም ጋር አብረው የሚሰሩ ብዙ ናቸው። ከመዘጋት በኋላ ከብዙ ችግር በኋላም ስለመጡ ስራ ላይ ያላቸው ትጋትም በጣም ተመራጭ አድርጓቸዋል። ብዙ ቦታ ታገኛቸዋል። ፖለቲካውን ስለማያውቁ ኢቨን የሚዲያ ባለሙያ መሆኑንም ስለማያውቁ ያጋራሉ። በደንብ ነው የሚጠይቃቸው። አንደኛ ኦነስት ናቸው፣ ምንም እንትን የላቸውም። በብዛት የሚነግሩኝ በጣም እንቅልፍ የማያስተኛ ታሪኮችን ይሰማ ነበረ። ይለያሉ። የኤርትራ ሰራዊትና የኢትዮጵያ ሰራዊትን ይለያሉ። በዩኒፎርም ይለያሉ፣ በቋንቋ ይለያሉ። ስናገሩ በጣም ይዘገንናል። በዚህ ልክ መጨካከን ይቻላል ወይ? አሚን ጦርነት ያለ ነው። በጦርነት ውስጥ የጦር ህግ ተከትለ ትሰራለህ። ግን በዚህ ልክ የህፃን ቆዳ እስከ መግፈፍ ድረስ ይጨከናል ወይ? እኔ በሰማሁት እንኳን እንዲህ ከተሰማኝ ስታሊን ያደርገዋል ብዬ አልጠበቅኩም። ደፍሮ ይሄዳል ብዬ አልጠበቅኩም። ከደም ኢትስ ናቹራል። አንተ ሄደህ የሆነ ነገር ላይ የቆምክበት መሬት እኮ ያንቀጠቅጥሃል አንዳንዴ። ከሰው በላይ ነውና ያን ያደርጋል ብዬ አልጠበቅኩም። ገርሞኛል። መሄዱንም ሳይ እዛ ትንሽ ዘና ማለቱንም ሳይ ለካ እነዚህ ሰዎች ሂውመን ኤሌመንት የላቸውም። ፖለቲካ በጣም እኔ እንግዲህ ወደዛ አካባቢ ፖለቲካው ምን አይነት ባህል እንዳለው አላውቅም። ለካ ሂውመን ኤሌመንቱ ወጥቷል። ቁስል የሚባለውም በወንድም በየት ላይ ስለደረሰ ምንም አይሰማህም ማለት ነው። በአንተ ላይ እስካልደረሰ ፖለቲካው እስከመጣ ድረስ እናት አባትን መስዋዕት ለማድረግ ዝግጁ ነህ ማለት ነው። ይሄ ግደፍ ደጋፊዎች ላይ የማየውን ተመሳሳይ አይነት ይሄ ኮልድ ብሌድድ መሆኑን እሱ ላይ ስላየው ገርሞኛል። ግን ተመሳሳይ ነገር ነው። አሁን እሱ የሚያደርጉትን ነገር ሁሉ አውቀዋለሁ። ምን እንደሚሉት ወዴት ወዴት እንደሚወስዱ ኢቨን ላይቭ ስትሪም ያስተላለፉበትን ቦታ አውቃቸው። ወንበሩን ምር ነው የማውቀው ነው የሚወስዱበትን ፎቶ ያስነሱበትን የተቀመጡበትን አንድ ውጪ ቁጭ ብለዋል ከኋላ ባገ በቃ አይ ኖ ምን እንደሚሉ ምን እንደሚወስዱ የት እንደሚጋብዙ ኢቨን አጠገቡ ያሉ ሰዎች በሙሉ the same people እኔን ሲቀበሉ ተጋሩ 9 ልብ አለው ጠላታችን ናቸው ወንድም አይደለንም ወንድም ስሉ ይደብረናል ከናንተ የበለጠ ወንድምነት የለንም
ቋንቋስ ብለህ ስትጠይቅ አይና አረብኛ እየተናገረ ብዙ ሀገር አለ አሚን አይደንቲቲያችን ከትግራይ መለየት አለበት ብሎ የሚል አካል ያንን በፓሽን ነው መልኩ ማለት ዝም ብሎ ለፖለቲካ ሳይሆን ያንን በጣም ዴዲኬት ነው የሰራ አካል 20 ዓመት ሳይጠብቅ ባንዴ ተገልብጦ እንደዚህ ስታይ አንዳንዴ ምን አይነት ቀጠና ላይ እንዳለን ብላ ነው የሚሰማኝና አንዳንዴ ህልም ይመስለኛል አንዳንዴ ይገርመኛል ያ በጣም የሚገርም ነው እንግዲህ አውሲያ ያልከው ነገር ቁስሉን ሳይፈወስ እንደዚህ አይነት ማድረግ መቼም እንዳልከው የተለየ ሰው መሆን አለብህ የእውነት ቢሆንም ምንም ችግር ያልነበረው ማለት ህዝብ ለህዝብ እና መንግስታት ከመንግስታት ቢደረግ በጣም ጥሩ ነው እንግዲህ አውስ አንተም እዛ ሄደ ነበር እስቲ ትንሽ ወደ ኋላ መለስ ብለህ ያሳለፍከውን አስታውሰህ ከዛ ትንሽ ብታጋራ ረጅም ነው ግን ለማሳጠር ለሞክር መጀመሪያ ሲሄድ የመጀመሪያ ፍርሃት ነበረኝ በጣም ብዙ የሚሰማም ነገር ስለነበረ ፍርሃት ነበረኝ በጣም ዝግጁ ሳልሆን ነው የሄድኩት አሜን ኦነስት መሆን የግድ ይላልና እሄዳለሁ ብዬ ሚዲያ ላይ ዝም ብዬ ነው ያወራሁት ሲሪየስሊ አልነበረም ላይቭ ላይ አንዳንዴ ምን እንደምታወራ መታቀም አይደለ ጀስት ወይ ኮሜንት ላይ ይሁን በሰምቲንግ ላይ እንደውም በሚቀጥለው አመት ህጀኖ እዛ ማከብረው አይነት ነገር ብያለሁ ያን ሲሪየስሊ ወስደውት ስለነበረ ከኤምባሲ ጋር ኮሚኒኬት ተደርጎ ምናምን በከፍተኛ የዲፕሎማቶች ነው ኮኦርዲኔት ተደረገው የኛም የኢትዮጵያውያን የህግደፍ ወዳጆች የቆዩ ወዳጆች ነው ወዳጆች መሆናቸውንም በዛ ልክ አላቀም በአንድ ወቅት አብሮ ሰርቱ በዛ የተለያዩ ነው መሰለኝ እና ምን ዘለቀን ስመጥራት ካለብኝ እነሱ ነበሩ ኮኦርዲኔት ያደረጉት ሶ የአስቸጋሪ ወቅት ነበረ ለዳይሬክት ፍላይት ቆሞ ነበር በኮቪድ ምክንያት ቻርተር አውሮፕላን ተከራይተው ነው የሄድኩት አሁን ከልጁ ጋር ሳነጻጽረው ልጁ ላይ ዝቅ ያለ አቀባበል ነው እንዳውም ምናልባት እየሄዱ እየተገለበጡ ነው በሚል ይሁን ወይም ደግሞ ውስጣቸው ያለው ጥላቻም ከዚህ በላይ አይገባውም አይነት ብሎ እንደሆነ አላውቅም የመጀመሪያ ሲሄድ ፍርሃቴ እንዲለቀኝ ያደረጉት ባለው በጣም ሞቅ ባለ አቀባበል ነው እንደ አንድ ከፍተኛ የመንግስት ኦፊሻል ነው የተቀበሉኝ ከዛ በኋላ የመጀመሪያ አካባቢ ሆነስትሊ ፕሌኑ ዝቅ ያለ በጣም ቶሎ ነው የደረስኩት አልጠበቅኩም ከባህር ዳር ወይ ደግሞ አርባ ምንጭ የሚወስደው ያክል ነው የወሰደው ያን ያህል ኤርትራ ቅርብ መሆኑንም አላውቅም ነበር እንጂ ማለት 2-3 ሰዓት ሌላ ሀገር ብዬ ማስበው ነገር ነው የነበረኝና ገና ብዙም እንትን ሳንል ነው የደረሰው ዝቅ ያለ ሲሄድ ግን ምን አካባቢ ይሄ በረሃ ምንም ህንጻ የማይታይ ፕሌኑ ዝቅ ያለ ነው ኦልሞስት እና ደግሞ ቆርቆሮዎቹ ምንም ነው በጣም የዛጉ ናቸውና ከላይ ሆነ ታየለ ዝቅ ብለ ወይ የጦርነት ቀጠና ወይ ደግሞ ኦና ሀገር ነው የሚመስለው የመጀመሪያ ዝቅ ስትል ያ የሚፈጥረው በጣም የመረበሽ ስሜት አለ ዝቅ ያለን ስንሄድ ደግሞ ኤርፖርት አካባቢ አሁን እንደውም ይሻላል ሁለተኛ ሶስተኛ ሲሄድ ይሻላል ያኔ አረም ሁሉ የወረረው አይነት ነው ምንም አይነት አንድ ፕሌን ጥግ ላይ ቆማለች ዘን ያ መደናበር የሚፈጥረው መደናበር አለ ኤርፖርት ውስጥ በጣም ነው ያቆዩኝ ጥያቄ ሲጠይቁ የቤት ቁጥር ነው የሚጠይቁት እንደውም አድራሻ ይጠይቃሉ አንዳንዴ የትም ኤርፖርት ላይ ገጥሞኝ ያቅም እንደዛና ትራቭል አደርጋለሁ በብዛት የቤት አድራሻ የአሜሪካን ይጠይቃሉ የማይጠይቁት ነገር የለም አንዳንዴ ፕራይቬት ኢንፎርሜሽን የሚላቸውንም ነገር ይጠይቃሉ አንዳንዱን ዋሻለው በጣም ስለፈራሁ የመጀመሪያም ስለነበረ ለምሳሌ ስትሬት አድሬስ ሆም ነምበር ምናምን ስሉ አልሰጠም የተሳሳተ ነው የሚሰጠው የቀድሞ ምኖር የነበረበትን የለቀቁበትን የሰጠውት እነሱም ፊገር አውት ሊያደርጉ አልቻሉም ከገባው በኋላ ቻሌንጁ የተነገረኝና ያገኘሁት አይገናኝም ሶ ለወር እጄ ለ5 ቀን ውስጥ በሳምንት ውስጥ እንዴት እንደምጨርስ ስጽፍ ነው ያደርኩት መጀመሪያ እንዴት አድርጌ ነው በ5 በ6 ቀን ውስጥ መጨረስ ያለብኝ because ካለም ተቆራርጬ ነው ያለሁት የሚዲያ ሰው ሆነ ኤክስፔክት እንዳደረግ አልነገሩኝም ኢንተርኔት የለም አላሉኝም የተወሰነ ኤርትራ ኢንተርኔት እንዳልነበረ ዛን ጊዜ አላውቅም ማለት እኔን የከበቡኝ ሰዎች አለ ለሁሉም አልተለቀቀም አይነት ነገር ኳሊቲ ይቀንሳል እንጂ ሆቴል ላይ አለ ብለውኛል ያረፍክበት ሆቴል ላይ አለ ሶ ዋይፋይ አለ ምናምን ብለውኛል ግን ወደ ፕሌን ውስጥ ከገባ በኋላ የተወሰነ አፕዴት የማድረግ ነገር እንግዲህ መቼም ታውቃለህ ማዕቀብ ውስጥ የቆየች ሀገር ናት መቼም እንደው ውበት ባይኖር እንደ አዲስ አበባ ላይ ሆነች ምናምን የሚሉት ነገር አለ
ግን I mean ስቲል እንደዛ አይደለም እንድጠብቅ ያደረጉኝ ከገባው በኋላ ግን አይ ላይክ የተወሰነ ነገሮችን ከዘመናዊ ነገር መራቄ ወክ ማብዛቴ ሂውመን ኢንተራክሽን ማድረጌ መጽሐፍ ይዤ እጄ ነበር ማንበቤ እውነት ለመናገር ጥሩ እንቅልፍ መተኛቴ እንደ ሀገር ኤርትራ በጣም ተፈጥሮ የባረካት ሀገር ናት ሳትፈልግ ለጥሩ ነገር ተጠቀምክበት ማለት ነው በጣም አላሰብኩም ኢቭን አንዳንዱን ነገር ችግሬን ላይ ያወቅኩበት ነው ማለት ትችላለህ ሲሪየስ ከእንቅልፍ ጋር የተያዘ ሲሪየስ ችግር ያለብኝ ነበር የሚመስለኝ የነበረውና እዛ በመሄዴ ችግሬ ከስክሪን ጋር ያለ ገደብ የለሽ ኢንተራክሽን እንጂ እንቅስቃሴ አለማድረግ እንጂ የእንቅልፍ ችግር አልነበረብኝም እሱን አስመራ ሄጄ ነው ፕሩቭ ያደረኩትና አየሩን በጣም ደስ የምትል ሀገርና ከተማ ነች አትረብሽም ትንሽም ነች መንገዶቿም ግልጽ ነው ፕላስ ደግሞ በወቅቱ ሰውም አልነበረም ከተማው መኪናም ምንም በቃ ሳይክል ሰጥተው ስለነበር በሳይክል በጣም ነው እንጆይ ያደረኩት ቆይታዬ እውነት ለመናገር በሌላ ቨርዥን እንጆይ አድርጌዋለሁ በቃ ልጅነቴን ያስታወሰኝ ነገር በቃ እኔ ገጠር ልጅ ነኝ ገጠር አካባቢ የድሮ ነገሮችን ያየሁበት ለምሳሌ መኪና በጣም የድሮ የሆኑ መኪኖች አሉ አይደለ ፊያት ምናምን የምትለው አትማታያቸው ካቻማሌ የሚባል የድሮ በቃ ልጆኜ ሲያልፍ አንዴ ምናምን ሲያልፍ የምናያቸው ነገሮች የቻይና ሳይክል ሰው በሳይክል ብዙ ሲጠቀም ምናምን እነሱ ነገሮች የጨርቅ ኳስ ሲጫወቱ አዲስ አበባ ውስጥ አታገኛቸው እነሱ ነገሮች እና ወጣት የሚሆን ፋሚሊ ሰብሰብ ብሎ ወክ ሲያደርግ ስታይ ቁጭ ብሎ ሲያወሩ እና በጣም ስሎው ሞሽን ላይ የምትሄድ እንትን የለ በቃ በጣም እርጋታ ብቻ ሳይሆን ቀስ ያለች ቀን ጸጥ ብሎ ማታ 11 ሰዓት በኢትዮጵያ አቆጣጠር ከመሸ በኋላ ለወክ ሰው ሲወጣ ምናምን የምታይበትና እዛና ዘር ቨርዥን ነው እንጆይ አድርጌዋለሁ ሰው ደስ ይላል ተወሰነ መልኩ የፍርሃት ድባብ አለ የቋንቋም ጋፕ አለ ወጣቱ አካባቢ ጋፕ አለ ሰው እኔ የመጀመሪያ አካባቢ እውነት ለመናገር እንጆይ አድርጌያለሁ ፕላስ በተወሰነ መልኩ ህግደፎች እንደተቀበሉኝ አላወኩም ነበርና ትንሽዬ ይሄ የቁጥጥር የሚመስል ነገር አይ ነበር ጧት አልጋ ክፍሌ አንድ ፔፐር ፕሪንት ተደርጎ መጣ እንደ ታይም ቴብል አይነት ነገር ነው ድሮ ደብተር ላይ ሰኞ ይሄንን እንማራለን ማክሰኞ ሳብጀክቶች ምናምን ታውቃለህ አይደል አማርኛ እንግሊዘኛ ታሪክ የሳምንት ፕሮግራም ተሰጠኝ which is weird ከማን ነው የመጣ ማለት ነው ከኢንፎርሜሽን ሚኒስትር ነው የመጣ ኦኬ ማለት ልጁ የሰጠኝ ልጅ ሃይር ኦፊሻል ነው ኢንፎርሜሽን ሚኒስትር ሳይሆን የሚሰራው አቶ ሀጎስ የሚሰራው መስሪያ ቤት ነበረ አቶ ሀጎስ ኦኬ አቶ በዛ ሀጎስ ቢሮ ውስጥ ነው የሚሰራው በኢኮኖሚ ምናምን እንደ አድቫይዘር ነገር ነው አይ ቲንክ ቻይና የተማረ ነው ስሙን ማንሳት ስላልፈለኩ ነው ኋላ ግን ሳስበው የመጣው ከህግደፍ ቢሮ ነው የህግደፍ ቢሮ መሆኑን ያወቅኩት የመጨረሻ 2 ቀን ሲቀር ነው 2 ቀን ሲቀር ነው አልጋ የቆይታዬን ለመክፈል ሂሳብ ለማሰራት ሲሄድ የሚያስፈርሙኝ ፔፐሮች የድርጅት ፔፐሮች ናቸው ለምግብ የወጣ ወጪ ያለ ለምን የወጣ እነሱ ሳይ ነው ቱ ቢ ኦነስት ያወቅኩት አሁን በኤርትራ ሄደ ምንም ነገር ህግደፍ እንደወሰደ አታውቅም ነበር በፍጹም አላውቅም ነበር አሜን በዚህ ያክል ኮኦርዲኔትድ መሆናቸውን አላውቅም አይታውት ማለት ሪል ሲቲዝን ናቸው ለሀገራቸው ኮንሰርን አላቸው አንድነታችን ይወዳሉ ነው ከዛ በኋላ ራሱ እኮ ምጠረጥረው አስመራ ያሉትን ነው የጠረጠርኩት እነሱ ናቸው እንደዚህ ያደረጉኝ እንጂ ከኔ ጋር ያሉት ሁሉ ህግደፎች ናቸው ብዬ አላመንኩም that's why እኮ እስከ ለንደን ድረስ ሄድኩት አሁን ህግደፍ መሆኑን እሱን ልጅ አላውቅም ህግደፍ ሊደግፍ ይችላል ምናምን እንጂ የተመለመለ መመሪያ የሚቀበል የሚሰራ መሆኑን አላውቅም ያ የሰጡኝ ታይም ቴብል ኮንፈርት አልሰጠኝም በዚህ እድሜ ለራስ እኔ ሄድኩት የኔ ፕላን አገሩን ለማየት ነው በዓሉ ላይ ለመሳተፍ ነው ምጽዋ ለመሄድ ነው እንደውም ከረን ባድመን ባይደስል ነበር በጣም ብዙ ሰው ያለቀበት አካባቢ ስለነበረ ወደ አሰብ አካባቢ እንደዛ አይነት ነው የሚፈልግ የነበረው ግን ቴብሉ በጣም ዲቴይልድ የሆነ ከጧት ቁርስ በዚህ እስከዚህ ትበላለህ ይላል ከዛ በኋላ ሹፌሩ ይመጣል ካሜራማኑ ይመጣል አብሮ የሚሄድ ሰው ይመጣል
ይሄንን ድልድይ ትጎበኛለህ፣ ይሄን ምሳ በሰዓት ይበላል። ኢቨን ዋና መዋኝበት ሰዓት 30 አለቀ ደቂቃ እየተባልክ የምትወጣው አይነት ማለት ነው። which somehow weird ነው፣ ግን እንግዳ ስለሆንክ ትቀበላለህ። እና እስር ቤት ነገር ነበር ማለት ለምሳሌ ድልድዮችን ለመጎብኘት ስትፈልግ ወደ ውስጥ ነው ከከተማው። አንደኛ ዋናው አስፓልት ራሱ አስፓልት የምትለው አይደለም፣ የድሮ ነው። እንደውም ከትግራይ ጦርነት በኋላ አንዳንድ ዶዘሮች ምናምን የመንገድ ነገር ምናምን ታያለህ። ባይ ዘ ወይ አንዱም ልዩነት እሱ ነው። መንገድ ጥገና የሚሰሩ ምናምን ታያለህ። በፊት ምንም ነገር ነው የሌለው። መንገዱ የድሮ መንገድ ነው። ወደ ውስጥ ስትገባ ደግሞ ምንም መንገድ የለም። ከአስመራ ካወረድክ በኋላ ደግሞ በጣም ነው የሚሞቀው ወደ ምጽዋ ይተገኛል። አሁን አስመራን ጨርሼ ነፋሲት የሚባለው ሁሉ አልቆ ከዛ ወደ ውስጥ የሚገባ አለ። ስሙን ረሳሁኝ። እንደ ሶማሌ የኢትዮጵያ ሶማሌ ይመስላሉ። ሽርጥ የሚለብሱ ሀባብ ያለበት ምናምን አንተ ስለቆየ ምናልባት ጊንዳህ ምናልባት ይሆናል። ኤግዛክትሊ አንድ ድልድይ ይዛል። አሁን እዛ አቧራው አስበው ጀስት እንደ አንድ የመጀመሪያ አገሩን ለማየት እንደሄደ ሰው አቧራ አልፈ የሚሰሩት ሰዎች ጋር ሄደ ምናምን ድልድይ ነው። ድልድዩንም ስታስብ ማግኒፊሰንት አይደለም። ኦፍ ኮርስ ድልድይ በጣም ማለት በቃ የሆነች ድልድይ ነች ወይ የሆነች ግድብ ነች። በቃ ማለት ወይ ለእርሻ የምትሆን ነች ወይ ለውሃ የምትሆን ነች። ኢት ሜይ ቢ ትልቅ ስኬት ሊሆን ይችላል። ሬፈረንስ የለኝም እኔ ለእኔ ለአይኔ ትንሽ ነች፣ ግን እንጂ አላረግም። በቃ ምጽዋ ነው መሄድ የምፈልገው። ምጽዋ እየሄድኩ ነው። ግማሽ ቀን እዛ በረሃ ገብቼ ምናምን ትወጣለህ። ምንም ምርጫ የለህም። እምቢ ማለትም አትችልም። ከዛ ትገባለህ። የፕላስቲክ ፋብሪካ ደግሞ የሚባል አለ። ደግሞ እኔ ለዋና ነው የሄድኩት አስበዋል። እኔ ለመዋኘት ውሃው ጋር ነው የምፈልገው። ማይ ፈርስት ኤክስፒሪየንስ ባይ ዘ ወይ ከባህር ጋር ሲገናኝና ከዛ ትሄዳለህ፣ የፕላስቲኩን ትጎበኛለህ። ከዛ አንድ የሲሚንቶ ፋብሪካ አለ ትባላለህ። አንዳንድ ነው ያለው፣ እዛ ጋር ትሄዳለህ። which is ትደክማለህ። so ከኢንታየር ቆይታዬ ህግደፍ ዲዛይን ያደረገው በቃ ለስራ እንደመጣ ሰው ያለምንም መነጋገር ያለምንም መስማማት የፕሬዝዳንቱ ካሜራማን ነው ከኔ ጋር ያለው አይጠይቁህ ማለት ነው። ኖ ዋን አስክድ ሚ እኔም አልጠየቅኩም፣ ማንም አልጠየቅም። ግን የሚገርመኝ አንተ ለምን አልጠየቅም? ለምን አሁን በዚህ ምክንያት የመጣሁት እንደዚህ ይሄን ነገር ማድረግ ነው የምፈልገው ምናምን ምንም አላልክም? መጀመሪያ ፍርሃት አለ። መጀመሪያ ነግሬያቸዋለሁ። እኔ በቃ ኦልሬዲ ደርሶ መልስ ይቻላል ወይ ብዬ ጠይቄያቸዋለሁ። እንደነገርኩ ለ5 ቀን ሽሪንክ አደረግኩ ፕላኔን ማለት ነው። ፕላኔን ሽሪንክ አደረግኩና ለየት ስል እነሱ ደግሞ የወር ዘርዝሮ ሲያመጣ ያ ወንድሜ ሲያመጣ እኔ በ5 ቀን መጨረስ ፈልጋለሁ አልኩት። ያ ሊሆን እንደማይችል ተነገረኝ ማለት ነው። አንደኛ እንግዳ ነህ ይሉኝታ ይዘሃል። ሁለተኛ የመጀመሪያዎቹን ወቅቶች ያሳለፍኩት ምጽዋ ሳልሄድ ነው። እኔ ምጽዋ ከበዓሉ በፊት እጄ ሊመለስ ነው የነበረው። ኦልሞስት 2-3 ሳምንት ምጽዋ እኮ አልሄድኩም። እዛው አዳህለው የሚባል ጋር ወሰዱኝ። የሆነ ታንከር የሚገነባ ጋር ብለው ይወስዳሉ። የሆነ እርሻ ልማት ምንድነው የከብት እርባታ ብለው ይወስዱሃል። ሰማው በቃ ደክሞ ነው የምትመጣው። ታንክ ግሬቭያርድ እሱን ያስጎበኙሃል። እዛው አካባቢ ነው። በዛ ላይ ደግሞ ቅድም ያልኩ መሪዎቹም ያገኙት ታይም አለ። በጣም ጀነረስ ናቸው። ታይም ሲሰጡ 2 ሰዓት 3 ሰዓት ነው የሚያወሩ። ኮምፈርተብል አልነበርኩም፣ ግን ምንም ምርጫ አልነበረኝም። በቃ ወይ የባህል ልዩነት አለ ወይ ደግሞ ይሉኝታ አልተረዱም። ሰው ባለው አንተን ይላል። በዛ መሃል እነዚህ ጓደኞቼ የምላቸው ዲያስፖራዎች ከእንግሊዝ የመሄዱ ከዚህ ከአሜሪካን ሄዱ እነሱን ሳገኝ የሆነ ቤተሰብ ያገኙ አይነት ስሜት ይሰማኛል። ለምሳሌ እኔ ምጽዋ ሲሄድ እነሱ 1-2 ኮስተር መኪና ሞልተው ይሄዳሉ። እነሱ ኦልሬዲ እዛ ደርሰው እየጠበቁኝ ነው። እኔን መንገድ ላይ እኔ ከነሱ ጋር ነው የምፈልገው ኮስተር ውስጥ ሆነ የተጫወትክ ነው ማቃቸው አብረውኝ የነበሩ በሚዲያ የምንተዋውቃቸው ነው። ግን እየታዘዝኩት ሾፌር አለ፣ ራሱ ወታደር ነው። ካሜራማኑ አለ፣ የፕሬዝዳንቱ ነው፣ ራሱ ወታደር ነው። እኔ ያለው መኪና ውስጥ እነሱ ሄደዋል ኦልሬዲ። ለምን እኛ እንገባለን ወደ ውስጥ የሆነ ነገር ሳይተው ይወጣሉ። እነሱ ሄደው እየዋኙ ይውላሉ። ለኔ ብለው የሄዱት ሰዎች ማታ ሲዝናኑ ነው የሚደርሰው ታውቃለህ።
ያን በተወሰነ ከዛ ማታ እነሱ ሳገኛቸው ኤቭሪቲንግ ረሳለው። በጣም በተለይ ምጽዋ ላይ ሙቀትም ስላለ እንጫወታለን። ከዛ ጠዋት በጊዜ መጥተው ይቀሰቅሱኛል፣ የሆነ ቦታ ያስጎበኙኛል። መጥተው ኦልሬዲ እዛ ጎርጎሱም እነሱ የዋኙ ነው እኔ የምደርሰው አይነት ነገር ነው። ከዛ በኋላ ያቺን እሷም ትቀረጻለች ምናምን ቶታሊ ያሰቡት እነሱ በቃ ለ5 ለ6 ወር እያንዳንዱ ፕሮጀክት ላይ ፕሮሞት እንዳደረግ ነው ያሰቡት። ነግረውኝ ቢሆን ኦኬ አክቹዋሊ ፋይሉን ጥያለሁ ብዬ ነው ያላስተላለፍኩት። ምልህ አንደኛ ደስተኛ አልነበርኩም። ናሬት ማድረግ እንትን ይጠይቃል፣ ሞራል ይጠይቃል። ያን በዛ በኩል ኢንጆይ ባላረግም ግን ደግሞ እንደነገርኩህ እነዚህ ከዲያስፖራ የሄዱት ልጆች የሰጡኝ በጣም ግሩም ጊዜ ነው የነበረው። መኖሪያ ቤታቸው ዳለው ከኔ ጋር የሚያሳልፉት ታነሳ ነበር። የተለያየ ፋብሪካዎች ምናምን ሲያሳዩ ታነሳ ነበር። ራስህን የምትፈልገውን ፎቶ ቪዲዮ ምናምን ታነሳ ነበር ወይም ራሳቸው ነው ያነሱት? እንደነገርኩህ እኔ ቶታሊ ኢንትረስትድ አይደለሁም። ቶታሊ የልማት ስራ የማየት ኢንትረስቱ የለኝም። የትኩት ለዛ አይደለም። ኢትዮጵያ ራሱ ደስ አይለኝም። የልማት ስራ እንትኑ ተስጦህ አይደለም፣ ወደዛ አይደለ ይሄ የተሰራ ትመጣለህ ኢምፕረስ ስትሆን ብታወራ እንጂ ይሄን ስራ ስትባል ሙዲ አይመጣም። ሌላኛው ደግሞ እንደነገርኩ የፕሬዚደንቱ ካሜራማን ደቅኖ እኔን ምን ነው የሚቀርጸው? አንዳንዴ እንደውም እነሱ ናቸው አይን ፎቶ አሁን ያሉኝን ፎቶዎች በብዛት ራሳቸው ናቸው የሚቀርጹኝ ማለት ነው። በስልኬ ለማስታወሻ ምናምን ያሉ የሚቀርጹኝ ነው እንጂ በቃ እንግዳ ነው። በቃ እንደዚህ እኔ ዘርጋ ሲባል መዘርጋት፣ እጠፍ ሲባል ማጠፍ ነው የነበር። ከመቼው ከነሱ ተለይቼ ከነ ያዕቆብ ጋር ስሙ ስለምታውቁ ሴቶችም አሉ ከነሱ ጋር መች ተገናኝቼ ፈታ ልበል ልሳቅ። ይሄ እነሱ ጋር ሲሄድ በጣም በቃ ተጠንቅቄ ነው እንትን የሚለውና ያን እንጆይ አላረኩም። ሀገሩን እንጆይ አድርጌያለሁ። እስከተወሰነ ጊዜ ደግሞ እስከማውቃቸው ድረስ ጓደኞችንም እንጆይ አድርጌያለሁ። በጣም ጥሩ ጊዜ ሰጥተውኛል። ምጽዋ ሄደህ እንደዋኘህ ፎቶ አይቼ ነበር። ካሁን በፊት እንጆይ ያደረከው እዛ በጣም ሳልት ነው አይደል? ጨዋለው ምናምን ምጽዋን ሳይ ሁለት አይነት ስሜት ነው የተሰማኝ። አንደኛ በጣም ያምራል፣ ኢምፕሬስ ሆኛለሁ። በጣም ተፈጥሮ በጣም ያምራል። ሁለተኛ ደግሞ በጣም የሀዘን ስሜት ተሰማኝ። ዳስ ነው ያለው። አይ ሚን ምንም በቃ በዚህ ኤርትራ እንደ ሀገር ብዙ ኢንቨስትመንት የምትፈልግ አይደለች። በቃ ተፈጥሮ እዛ ጋር አንድ ሰው መጉረፍ ነበረበት። ንጹህ በቃ ይሄ ማለት እግዚአብሔርን አንዱ የሚደነቅ ነገር እኔ ካየኋቸው በጣም ግሬስፉል የሆነ የሚደነቅ ነገር ያየሁበት፣ ግን ደግሞ ሰው የሚባል የሌለበት ራሱ ኢሳያስ የሰው ጸጋ የለንም ይላል። እሱ እያባረራቸው ስለሆነ ማለት ነው። እንዴት ሆኖ ሰው ይሄዳል ማለት አሁን መጠጥ ተይዞ ተከዶ ሙቀት ነው አይደለ? አሸዋ ውስጥ ነው የምትቀብረው። ይሄን ማስታወስ በጣም ልጆኜ ነው ገጠር ምናምን እያለው ማለት ነው። አሸዋ ውስጥ የሆነ በቃ አንድ ፍሪጅ አለ፣ አንድ ካፍቴሪያ መስራት የሚያቅታ አሚን ፖቴንሻል በጣም ነው ያለው አይደለ? በጣም ብዙ ሀብታሞች አሉ ኤርትራውያን የሆኑና ያ ማለት ያሳዝናል። በቃ በጣም ትልቅ ሀብት ኖሮ እንደዚህ ሆነ። ከተማ ውስጥ አሳንታ ያለ ይሄ ዳህላክ ሆቴል ላይ ቁጭ ብለህ ጧት ተነስተን እናያለን አሳ ከነከለሩ ምናምን ማለት ነው። በጣም 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 በረከት ኖሮ ግን እዛ የምግብ አቅርቦት እንኳን የለም። ጉርጉስ እንኳን ቅርብ ነች በጣም እሱ ሀዘን ተሰማኝ። ሌላኛው ሀዘን ደግሞ ባለመተባበራችን ነፃነት ቢሰጠው ኑሮ ህዝቡ ራሱ ያሳድገው ነበር። ወይ በጣም አንድ ዓመት ይበዛል ኤርትራ በጣም ብዙ የምትፈልግ አይነት አይመስልም። ምጽዋ ብዙ ምኑ ነው የሚፈልገው? በጣም ዘመናዊ ሎጅ ብትሰራ መልሶ ከተማውን አያድስም እንዴ? በጣም ተጎሳቅላለች። ሁሉም ኤርትራ በሙሉ አስመራ የፈረሰ ነገር ከእርጅና ብቻ ነው። በእርጅና የተጎሳቆለ ከተማ ነው የምታየው። ምጽዋ ግን ያኔ በጦርነት ጊዜ እየፈረሰው ነገር ማለት ነው እስካሁን ነው ያለው። እኔ
ምጽዋ የሄድኩ ጊዜ ኤርትራ ልጅ የላትም ምንድን ምጽዋ ከተማ ኤርትራ ልጅ የላትም። እንደውም አውርቻለሁ ያስታውሳለሁ ይሄን ሲያዩ ሌላ ሁሉ ቢቀር ይሄ አንዳንዴ እንደውም ቃል በቃል ይሄ አፍሪካዊ ሀብት ነው ማለት ታያለ። የፈረሰ ህንፃ ስር የሆነ ለየት ያለ ጽሑፍ ታያለ። አረማይክ ይሁን ምን ይሁን ማታውቀው ማለት ሰው እዛ ውስጥ ይኖራል። መኪና አይገባም ከተማ ውስጥ እኮ ብዙ ቦታ ለምን አንዳንዴ ይሄ እኮ የኤርትራ ሀብት ብቻ አይደለም የሚሆነው የአፍሪካ ሀብት የጥናት የምርምር ማዕከል መሆን የሚችል እኮ ነው። የጥንት ሲቪላይዜሽን ምልክት ነውና ለምንድን ነው ማለት ይሄን ማስተካከል የሚችል ኤርትራዊ አቅም የለም ብዬ መናገርን አስተውሳለሁ። አሜን አሁን ላይ ቢጠይቀኝ አውቃለሁ ፍላጎት ምን ይሉ ነበር እነሱ አንተ እንደዚህ ብለህ ስትጠይቃቸው እነሱ ወያኔ ነው በቃ ምንም ነገር ስታደርግ በቃ ወያኔ አሁን ካለቀች ሁሉ ነገር ወያኔ እንደዚህ ያደረገ አንዳንዱ ምን ይላል በማይገባኝ መልኩ ምጽዋ ሲሄድ አክቹአሊ እኔን ኖርማል ሰው እንዲያስጎበኘኝ አልፈቀዱም። ለምሳሌ ምጽዋ ሲሄድ የባለሙያ ነው የተመደበው ኃላፊውና እሱ ሆነው መጀመሪያ እንትኑ አለ ሙዚየም ውስጥ ያስጎበኝኛል። ከኃላፊው ጋር አስጎበኘው። ኃላፊው ለሆነ ጉዳይ ሲጠራ ሲሄድ ወጣት ልጅ ነገር ነው አሚን ሰብሰብ ስሉና በተን ስሉ የሚያወሩት ነገር ታያለ። በጣም እኔንም ይፈሩኛል መቼም ይሄ የመጣው ደጋፊ ቢሆን ነው ይላሉ። ግን ወጣት ሲሆን ደግሞ ትንሽ ለቀቅ ያደርጋል ምናምን ይላል። እንደዚህ የሚል ነገር ታያለ። ወያኔ ብቻ እንዳልሆነ ከነሱ ትረዳለ። ትልልቆቹ ግን ሲመጡ ወያኔ ይሄን ደግሞ አንድ የጠየቁት ምንድነው ወያኔ እንትን ቢያስ ይሄን በእጅ ማንሳት ይቻላል በሰው ጉልበት መስተካከል የሚችል አይ ታሪክ ነው ቅርስ ነው አይነሳም አይነት ነገር ይላል። ኮንቪንስ አያደርግም። ግን ከተማው በቃ አሜን ስለ ምጽዋ ብዙ ዘፈን ሰምቻለሁ፣ ስለ ኤርትራ ብዙ ሰምቻለሁ። ኤክስፔክቴሽን ሃይ ነው የነበረው በጣም ሃይ ነው የነበረውና እዛ ከድኩ በኋላ ያየሁት ነገር በጣም አሳዛኝ ነው። የሚገርም ነው። እንግዲህ ያው እንዳልከው በጣም አመሰግናለሁ የተከበራችሁ ተከታታዮች። ዛሬ ከደሳለኝ ኤልያስ የመሃል ሚዲያ አዘጋጅ አብረን ኤርትራ የነበረው ቆይታ እንዲያካፍልን እና በዛ በኢትዮ ኤርትራ ኢትዮ ትግራይ አካባቢ ያወራን ያለ ነው። እንግዲህ ያው የሆነ ጽሁፍ አይቼ ነበር ወይም ደግሞ ስትናገር ሰምቼዋለሁ። ከናትናኤል ጋር ስልጠና እንድትገቡ ተጠይቃችሁ እንደነበር ስትናገር ሰምቼዋለሁ። እና እንዴት ነው ማነው የጠየቃችሁ? ለምንድነው የጠየቋችሁ? ገብታችኋል ወደ ስልጠና? ስለሱ ብታጫውተን። የመጨረሻ ከህግደፍ ሰዎች ጋር የተቆራረጥኩበት ጉዳይ ነው እሱ ጉዳይ። ታሪኩ እንዴት ነው? የመጨረሻ የሄድኩ ጊዜ ከናትናኤል ጋር ነው የሄድኩት። ሁሌም በሄድኩ ጊዜ አገኛቸዋለሁ። በተለይ ሁለቱንም የማነ አገኛለሁ። በቃ ዳር ማስት ሳያገኙ አይሄዱም። አንዴም ሁለቱንም የማነ ነው የማገኘው። ሌሎችንም አገኛለሁ። አሁን ኢኮኖሚክ ሚኒስትሩን፣ የውጭ ጉዳይ ሚኒስትሩን፣ የጦር መሪዎችን በብዛት አግኝቻለሁ። የደህንነት መሪዎችን አግኝቻለሁ። እነዚህ እና ሁለቱንም እኚህን አቶ የማነንም የማነ የኢንፎርሜሽን ሚኒስትሩንም ኢቲቪም እዛው ሬዲዮ ጣቢያውም ብዙ ሚዲያዎችም እዛው ስላሉ ለኢንተርቪውም ሲጠሩኝ አገኛቸዋለሁ። እሳቸው የማነ ገብረ መስቀል ነው። እንደውም በጣም በሁለት ሶስት ነው ማገኛቸው እሳቸው። አንደኛ ተጠርቼ እጅ አገኛለሁ። ሌላ ጊዜ ለኢንተርቪው ሲሄድም አራተኛ ፎቅ ላይ ነው የሚኖሩት። አገኛቸዋለሁ በተደጋጋሚ ማለት ነው። የመጨረሻ ጊዜ የሄድኩ ጊዜ ይሄ እንግዲህ የመጀመሪያ የሄድኩ ጊዜ ነው ማለት ይሄን አሁን እኔ ነኝ የተቀረጹ ነው። ግን ዙሪያ ያሉት በሙሉ ኃላፊዎች ናቸው። ካሜራ ውስጥ ያልገቡ የህግደፍ መሪዎች የህግደፍ አመራሮች መሆናቸውን ያወቅኩት ኋላ ነው። እነዚህ ነገሮች በሙሉ የሚቀረጹት ለሚዲያ ለእኔ ነው። ተመልሼውን እዚህ ውስጥ አንድ ሰው አለ። እንግዲህ አሁን ቅድም እነዚህ አሁን የተወሰኑ ስማቸውን አልንገራም። ሁለቱ አማካሪዎች ናቸው። ከዚህ ውስጥ አንደኛው ነው ለእኔ ታይም ቴብል ሰጠኝ ያልኩ። የት ነው ያገኘው ፎቶ?
ያ ትንሽ ሪሰርች ሳረግ ያገኘሁት ማለት ነው። ማለት ትንሽ ወደ ኋላ ተመልሼ እዛን ጊዜ ሪፖርት ስታደርግ በፌስቡክ በምን ትንሽ ሪሰርች አድርገን ያገኘሁት አንዱ እሱ ነው። አሁን አንዱም እኔን የመጀመሪያ ዙር እንትን ይሄ እንደ ተወካይ እሱ ነው የሚያስፈቅዱት። እኔን አሁን ለምሳሌ ያዕቆብ ሊያገኙ ሲፈልጉ እኔ ነገ አይደለም የሚደውሉት፣ እሱ ጋር ነው የሚደውሉት። ኢንቻርጅ ነው እሱ የነበረው ማለት። ስለዚህ ምንም ነፃነት አልነበረም ማለት ነው። ማለት አንዳንድ ቀን ክፍት ቀን አለ። ለምሳሌ በሳምንት አንድ ቀን እሁድ ይሆናል ባዶ ይባላል። ያቺ ቀኗን መኖሪያ ቤት የምሄድበት ምናምን በጣም አሜን አልከበደኝም ኦነስትሊ ለመናገር። ለምንድነው? አንደኛ በጣም ደክሞኝም ስለሚመጣ፣ ሁለተኛ ደግሞ ማለት ነው ለምሳሌ አንዱ የሚገርመኝ ምንድነው ጠዋት የቀጠርከው ሰው እስከ ራስ ሰዓት ይጠብቃል። አንተ የትና የት ዶዘር ትምጣ ይዘዋሉ። አይ ቲንክ ትንሽም ስለሆነ ቦታም ብዙ የለም፣ ብዙ መዝናኛም ስለሌለ ያገኙኛል። ከምሽቱ 4 ሰዓት እንኳን ቢገባ ሄሪጎ 4 ሰዓት ላይ ያሉ ልጆቹ እስከ ሚድናይት ተጫውተን ምናምን በሉ ተነደሩ ተባብለን ነው የምንሄደው። ታቆም ስንት ጊዜ ነው ኤርትራ ሄድከው? 2 3 አንድ 5 ሄጃለሁ። 5 ጊዜ በአመት 2 እንደዛ ሄጄ አውቃለሁ። እሱ ወደዛ እየጠየቁ ስትመለስ ማለት ወደ ስልጠና እንድትወስድ ሳዋ ነው የት ስልጠና ልትገባ ነው የተጠየቀ? የስልጠናውን ባክግራውንድ ልሰጥ ነው። የመጨረሻ ላይ የማነ ሁለታችንም ነው የገባ ነው። ከዛ በኋላ ምንድነው የምትፈልጉት አይነት የማነ ገብረአብ ነው የገባችሁት? የቅድም ፎቶ ያሳየው ምንድነው የምትፈልጉት አይነት ነገር ተነሳ። በጣም በሰፊው ተወራ። በተለይ የትግራይን በሚመለከት አንድ ፕላን እንዳላቸው ከትግራይ ህዝብ ጋር ያለውን ቁርሾ በተለይ ህግደፍ ለትግራይ በጣም እንደሚያስብ የትግራይ ወዳጅ እንደሆነ በጣም እንደሚፈልጉ ቲፒኤልኤፍ ሞታለች ነው እነሱ ቲፒኤልኤፍ ጉዳይ ያለቀ ነው። አሁን ቀጥሎ ያለው ከትግራይ ህዝብ ጋር ያለንን ቁርሾ መፍታት ነው። ያን ደግሞ መፍታት የሚፈልጉት በአማርኛ በእኔም በሱ በኩል እሱ ደግሞ በትግረኛ አግሬሲቭሊ እንዲሰራ እና ወደ ገጠርም ጭምር የሚገባበት ሬዲዮም ጭምር እንድታሰበ ተነገረ። ከዛም ምን ነው የሚያስፈልጋችሁ አይነት ነገር ጠየቀ። ከዚህ በፊትም ሁሌም ስሄድ ስለምጠይቁኝ ለየት አድርጌ አላየውም። ኦኬ ስንፈልግ እናሳውቃለን ሳተላይት ምናምን ይጠይቁሃል ባይዘው እና ያው በዛ ልክ ዝግጅቱ ስለሌለ እንጂ ዝግጅቱ ኖሮኝ ቢሆን ኖሮ እኔ እኮ ሳተላይትም ልወጣች ነበር በእነሱ ገንዘብ ነው የምልህና ግን ለዛ ሀስል ዝግጁ አይደለሁም። በእኔ እምነት ደግሞ ሳተላይት ነገ ያለው ብዬም ብዙም አላምንም በግሌ። ፕላስ ደግሞ ከወጣህ በኋላ ብዙም አታስብም አይደለ? እነሱ ጋር ኮሚኒኬት ማድረግ ቢዝነስ ካርዳቸውን ይዘህ መደወሉን ብዙ አታስብም። ተመሳሳይ ስሜት ነው ያኔ በተናገሩት። በተወሰነ መልኩ ትግራይ ክልል ላይ ፎከስ አድርገው ተናገሩ። የቲፒኤልኤፍ ጉዳይ ተደምድመዋል። ጦርነቱ አላለቀም፣ ግን እንደዛ ነው። ከዛ በኋላ በሬዲዮ ጉዳይም አግሬሲቭሊ ያነሱ። ተመልሰን ልንገናኝ ለሚቀጥለው ሳምንት ተባብለን እኔ ትኬቴን ማስረዘም አልፈለግኩ። ማስረዘም ስላልፈለግኩ አልችልም አልኩኝ። ከኔ ጋር የሄደው ናትናኤል አስረዘመ። ናትናኤልን ድጋሚ እንደሚያገኙ ነገሩኝ። ከኔ ጋር ጨርሰን ተሰነባበትን ማለት ነው። ከዛ በኋላ ያዕቆብ የሚባል ወንድም አለ ታውቀው፣ እንግሊዝ የሚኖር ነው እና በጣም የምወደው እሱን ልጅ ታስሮ የነበረ ከማኔል አሰና ከይዜ ነበር የሆነ በእንቁላል ምናምን የተደባደበ በጣም የምወደው ማለት አሜሪካ ካሉት የእንግሊዝ ደጋፊዎች በላይ እሱን ወደዋለሁ። አሁን ታስሮ ነው ያለው ምስል። አሁን ተፈቶ አስመራ ላይ ያየው ነው ፎቶ ተፈቷል። ኦኬ አስመራ ላይ ፎቶ አይቻለሁ። ፌስቡክ ላይ መጽሐፍ ይጽፋል። እንዴት አድርጎ እንደሚሰድበኝ ሁላ ያው ነው አይዲያ ይሰድባል። አሁን በደንብ ነው እና የመጨረሻው አካባቢ ታዲያ ለምንድን ነው የምትወደው? ነው እኔ ያው በነበረኝ ቆይታ በሙሉ 20 ቀን ከቆየው 20 ቀን ከኔ ጋር ነው እሱ። የሱን መኪና ነው የምጠቀመው ከእንትን ውጪ። በቃ ከተማ አስመራ ውስጥ ምርጥ መኪና የሱ ነው፣ ኮስተሩም የሱ ነው። በቃ አስመራ ውስጥ ባለሀብት ነው የሚባለው እሱ። እንደውም ጠይቀው እንዴት ላንተ ፈቀዱልህ ምናምን ብዬ አውቃለሁ። እሱ የሆነ ነገር ስል ይፈቅዱለታል። ለምሳሌ የመጀመሪያ ስንሄድ ሰብሰብ ብሎ መሄድ አይፈቀድም በኮቪድ ምክንያት። ኮስተር ግን ሞልቶ እንደሄዱ እሱ ነው ያስፈቀደው። የራሱ ኮስተር ነው፣ ለትምህርት የተገዛ ነው ነው የሚባለው። የሱ መኪና ይሄ ጥቁሩ ብላክ እዚህ ሀገር ብላክ የሚባለው መኪና ያለው እሱ መኪና ነው፣ ብቸኛው ነው ባይዘው።
ሶ ከህግደፍ መኪና ካወረድኩ በሱ መኪና ነው የምሆነው። በቃ እንትን ነው በቃ የደስታ ጊዜ የምናሳልፈው በሱ መኪና ነው። የደስታ በቃ እንጆይ ማድረግበት ጊዜ ከሱ ጋር ማሳልፍበት። ለህግደፍ ታማቸው ነበር። የህግደፍ ከስራ ጋር የተያያዘ ነው። I never enjoyed it, to be honest. ልጆቹ ደስ ይላሉ። ሶ ይሄ ልጅ extremely take care አድርጎኛል። በቃ ኤቭሪቲንግ ትቶ ለኔ እንደሆነ ነው የሚሰማኝ እና በቃ ኢትዮጵያ መጥቶ እንደዛ ብንከባከበው የሚል ጉጉት ነበረኝ። ለምንድን ነው እንደዛ የሚያደርግ ብለህ ታስብ ነበር? ያኔ አላስብም። ያኔ ምንድን ነው የማስበው ህግደፎች እነዚህ ናቸው፣ እነዚህ ኤርትራውያን ናቸው። ስለዚህ ሰው በቃ ተዋደናል። ኤርትራና ትግራይ ተደምረናል። ያዕቆብ በጣም ወዶኛል፣ እኔም ወድጄዋለሁ። በቃ በጣም ማለት ሶ ናይስ በቃ ናይስ ሂውመን ቢንግ ለኔ። ኦኬ ከዛ ዲል አደረግን። በቃ ለንደን ሲሄድ ኤክስቴንድ እንዲያደርግና አዲስ አበባ እንድቆይ፣ እኔ አዲስ አበባ ስለሆነ ሶ ትራንዚት ታይሙ ትንሽ ነው፣ እሱን እንዲያራዝም አዲስ አበባ ትንሽ ቴክ ኬር ላደረገው፣ አርባ ምንጭ ምናምን ወስጄ ላሳየው፣ የአራት ዙር የአምስት ዙርን እንትን በቃ እንደዛ ስታደርግ ነው አይደለ ደስ የሚልህ። በቃ እሱ አለ የተባለ ቦታ አለ። በጣም ሰርቭ አድርጎኛል። እንደ አንድ በጣም ጥሩ ተንከባክቦኝ፣ እኔም እሱን ነው ማድረግ ማስብ የነበረው። አንፎርቹኔትሊ አላደረገውም። እሺ ብሎኝ ነበረ፣ እየጠበቅኩ ነበረ የፍላይት ታይሙን። ኢትዮጵያ አዲስ አበባ ደርሶ ይደውላል ብዬ ቢጠብቅ አልደወለም። ፋይናሊ ለንደን ገብቶ ለንደን መሄዱን ሰማሁኝ። ከሌላ ከሱ ጓደኛ ሰማሁኝ። ስደውል ሲቆይብኝ አስመራ ስደውል ነገሩኝ። ኦልሬዲ አጥሮ ስለነበረ ጊዜው ኤክስቴንድ አላደረገም ሄደዋል አሉኝ። ትንሽ ዲስአፖይንትድ ሆንኩኝ። እዛ ሄዶ ነው የታሰረው፣ በዛ ፍላይት ነው የታሰረው። ያን ከሰማሁ በኋላ እውነት ለመናገር እንቅልፍ አልተኛው። ነው እዚያ አሜሪካን ያሉት ጋር ደወልኩ። አይ ኔቨር ኖ ሻቢያን እንደሚወዱ አውቃለሁ፣ ግን በመዋቅር ውስጥ ያሉ አልመሰለኝም እና ደወልኩኝ። የሆነው ነገር ተነገረኝ። ከዛ በኋላ ዝም ብለን መቀመጥ እንደሌለብን ተናገርን። ጎፈንድሜ ተከፍቶ እንዳለ ነገሩ እሱን ፕሮሞት አደረግን። እኔ ግን የግድ መሄድ እንዳለብኝ ነገርኳቸው። ማለት ማየት አለብኝ በቃ ማለት ወዳጄ ነው የታሰረው። እውነት ለመናገር ከልቤ ወዳጄ ነው። ሰው ሄጄ ማየት አለብኝ ብዬ ነገርኳቸው። ማን ነው የሚያመቻችልኝ? ማለት ትኬት ቆርጬ የት ነው የማገኘው እንዴት ነው የማገኘው የሚለውን ስጠይቃቸው እዚህ አሜሪካ ነው ያሉት። ተዘቃይ ኦኬ አይ እኛም እኮ እንደዛ ከሆነማ ዌል ኦርጋናይዝድ እናደርጋለን። ኦኬ ቀኑን እነሱ ወሰኑልኝ። ከዛ በኋላ ዋን ዌይ ትኬት ነው የቆረጥኩት። አልወሰንኩም ወደ አሜሪካ ነው የምመጣው ወደ አዲስ አበባ ልምጣ የሚለውን አልወሰንኩም። ስላልወሰንኩ ብዬ ዝም ብዬ ዋን ዌይ ትኬት ቆረጥኩኝ። እዛ ሴት ተቀበሉኝ። ቡክ እንዳላደርግ ከልክለውኛል። የትልቅ ቤት ነው ቡክ ያደረጉት እነሱ ቡክ ባደረጉበት ቤት ሲገባ ማቃቸው ናቸው ሁለት ማቃቸው ልጆች፣ አንድ ሴት አንድ ወንድ፣ ስማቸውን መጥራት አልፈልግም። እዛ አብረውኝ የነበሩ አንዱ ከአስመራ ቀጥታ መጥቷል። ካናዳ ነው የሚኖረው፣ ግን እችኛዋ ከአሜሪካን ሄዳለች። ማላቅ መኪና ሰርቪስ የሚሰጠን አላቀውም። ቤቱን የያዘልን ቀድሞ አላቀውም፣ ግን አውቃለሁ ይለኛል። አንድ ከአውሮፓ የሄደ ሰው እሱንም ፌስቡክ ላይ ለጥፍ ያለው እንደው ዛሬ ፕሮግራም መልማዬን አገኘሁት ብዬ ለጥፍ ያለው ፎቶ ቢኖረኝም ፍቃዱን ስላልጠየቅኩ አልለጠፍኩም ነበር። ግን ኦልሬዲ ፐብሊክ ስላደረጉት አስመራ ያላቸውን ቆይታ እንደውም አሪስቱላ ላረግ ነበር። ቶፒኩ ላርጌ ሰርቻለሁ ዛሬ መልማዬን አገኘሁት ብዬ። ከሌ ይባላለው ከጀርመን ነው የመጣሁት ምናምን አለ። ሙሉ ትኩረት ከልጁ ላይ ተነሳ። እኔ የሄድኩት ልጁን ለመጠየቅ ነው። የውይይት አጀንዳው ከልጁ ጋር አይደለም። ስለ ቀጠናው ፖለቲካ ማወራት ተጀመረ። ልጁን አላገኘነውም። ክሱ ከባድ ክስ ነበር። ወደ ፍርድ ቤትም ደረጃ ሄደን ፍርድ ቤቱ ጋር እኛ ቆመን እያለን ቁጥራችን ስለበዛ መሰለኝ ከጀርባው ነው ያስወጡት። አስገብተው ለወር ቀጠሩ። ከወር በኋላ ፌስቲቫል ነገር አለ መሰለኝ፣ እዛ እንድቆይ ጠየቁኝ። ናትናኤልም ይመጣል አሉኝ። እኔ እንደማልችል ነገርኳቸው። ዘን ፋይናሊ ከዛ በኋላ ነው ያ ምልመላ የተጀመረው። ምልመላው የሚለው ምንድነው? ልጁ ሰውየው አክቹዋሊ ናቅፋ እየታደሰ ነው። 3 ወር የፕሮፓጋንዳ ስልጠና ነው የምንወስደው የነገረኝ ማለት ነው። ሰው ከተመለመሉት ውስጥ አንዱ እኔና ናትናኤል እንደሆነ 3 ወር ስልክ እንደማይኖር ለኢሚዲየት ፋሚሊ መናገር እንደሌለብን ነው የነገረኝ።
ስልጠናው እነማን እንደሚሰጡ ስልጠናው በጣም ጠቃሚ እንደሆነ በፕሮፓጋንዳ እና በምስራቅ አፍሪካ በሪጅኑ ላይ የፖለቲካ አሰላለፍ ለውጥ እንደሚመጣ ያን በዝርዝር ተነገረኝ። በቃ የመጨረሻ የሆነ ማለት ነው። አቶ ዮሐንስ ይባላል ከጀርመን ነው የሄደው። እሱ ነው የመለመለኝ። መጀመሪያ አካባቢ ደንግጬ ነበረ። ኋላ ግን እነሱ ጋር ስላለው እስቲ ልስማ ምትሉትን ልስማ አልኩኝ። ጠቅላይ ሚኒስትሩን የመቀየር ፍላጎት እንዳላቸው የሲአይኤ ወኪል እንደሆነ እና ለዛ ደግሞ የፕሮፓጋንዳ ለውጥ እንደሚያስፈልግ ለዛ ደግሞ በስሜት በምናምን ሳይሆን ኢንቴንሲቭ ነው ስልጠና ኢፌክቲቭ ነው ስልጠና እንደሚሰጡ አንዳንድ ስሞችን እየጠቀሰ ከሌ ያለ አይነት ነገር ነው። የሚያስፈራው ግን ለእናት ለአባትም ለምስት ለእህት ለወንድምም አትናገርም። ሶስቱ አይሰማም። አንተ ባለትዳር ነህ አይደል? እና ሚስት ሳትነገር አስባ ማለት ብትሞት ራሱ ማን ያውቃል ማለት ነው። በራስ ፈቃድ ደ እና ደግሞ በዛ ላይ ስልክ አትይዝም እና ኦኬ ነው ያልኩት። ኦኬ ብላቸው ኦኬ ብዬ ኮንፈርም ተደረገ። ከዛ በኋላ ኤኒታይም ሬዲ ሆን ነው ያሉኝ። በቃ በአዲስ አበባ ነው የምትለው በአሜሪካ ነው ስለው እንደዛ ከሆነማ አሜሪካ ሊመለስ አልኳቸው እና እኔ ከቤት ለመውጣት ነው የፈለግኩት። አይ ፊል በጣም እንደ ምንድነው የታፈነ አይነት ስሜት ተሰማኝ። ኦልሞስት በእነሱ እጅ ነው ያለሁት። ማውቀው ቤት የተከራዩበት ቤት አይደለም ያለሁት። ከዛ በኋላ እነሱ ሲወጡ ሻንጣን ይዤ ነው ከቤት የወጣሁት። የሆነች ኢትዮጵያዊ ታለች፣ እሷ ጋር ደወልኩ። አቤቶ ክቸው የሚባል ሀቅና ሳቅ፣ እሱ ሌላ ከተማ ነው የምኖረው። ወደ እሱ ጋር ደወልኩ፣ እነሱ ደረሱልኝ። that the end of the story ከነሱ ጋር ያለኝ ነገር የቆመው ያኔ ነው። ተመልሰው ሲመጡ አላገኙኝም እዛ ቤት። እዚህ ጋር ብዙ ጥያቄ የሚያነሳ ነገር አለ። የናትናኤል ትንሽ እንጨርሳት። ናትናኤል ከዛ በኋላ ስልጠና ወሰደዋል? አይ ዶንት ኖ። ናትናኤል ከዛ በኋላ ናትናኤል ኮሙኒኬት አድርጎኛል። እኔ ነሄድ ማለት ነው ነሄድ ምናምን። አዎ ማለት ከነሱ ጋር ያለኝ ነገር እንድበላሽ አልፈለገም። ኮሙኒኬት ያደርገኝ ነበረ። በተለይ ለምን ጠፋ አዲስ አበባ መጥቶ ነበረ እና በወቅቱ መሀል ላይ ነበር ያኔ ናትናኤል። ኋላ ነው ወስኖ ይሄዳል አላውቅም። ከኔ ጋር እስከንጣላ ድረስ አልሄደም። ሰማው ከነሱ ጋር ያለው ነገር መቁረጥም አለመቁረጥም ጋር ነበረ ናትናኤል የቆረጠው መቼ መሰለ? መከላከያ ሰራዊት የክብረ ባልነት ሰጥቶ ነበረ። ያን የክብረ ባልነት በስህተት ተዘለለ ማለት ነው። በስህተት እኔ የሚመስለኝ እንደዛ ነው። በስህተት ነው። ለምን ትግራይ አካባቢ ሆነው ከመከላከያ ጎን የቆሙት አንድም የተዘለለ የለም። የመጀመሪያም ዙር ስለሆነ የክብረ ባልነት ስትሰጥ እኔ በስህተት ነው የሚመስለኝ። በስህተት ወይም በመዘናጋት በሚቀጥለው ይታሰባል። ብዙዎች አሉ መሸለም የነበረባቸው ያልተሸለሙ፣ በሁለተኛው በተሸለማሉ ተብሎ ያን ቶሎሬት ማድረግ አልቻለም። ሁሉም ጋር እየደወለ የተበሳጨው ያኔ ነው። ከዛ በኋላ እኔ ባለኝ ማስረጃ የለኝም መረጃ ግን ያን የመከላከያ ሚኒስትሩ ጋር ይጨቃጨቅ ነበር። ደውሎ ለምን አልሰጣችሁም የክብር አባልነት ነው? ከመልማሾ ከምናን ጋር በጣም ኮምፕሌን ያደርግ ነበር። እኛም ኮምፕሌን አድርገናል። መቅረት የሌለበት ልጅ አንፎርቹኔትሊ የእኛም ጥፋት ነው፣ መጠቆም ነበረብን። አድራሻ ምናምን መስጠት ግን ሁላችንም የመጀመሪያ ስለነበር ተጠርተህ ስትሄድ ማን ቀረ ማን መጣ አታውቅም። ያ ከፍተኛ ዲስአፖይንትመንት ውስጥ ከተተ። ከዛ በኋላ ነው ቀስ እያለ ወድ በሻሻ ማለት የጀመረው። ከዛ በኋላ ጠቅልሎ እነሱ መንደር ነው የገባው። የናትናኤል የእምነት ጉዳይ አይደለም፣ የናትናኤል የብሽቀት ጉዳይ ነው። ለምን ከሁላችንም የበለጠ አገር ቤት ተመላልሶ መቀሌ ድረስ ሄዶ ከመከላከያ ጋር ነው ይመላለስ የነበረውና እውነት ለመናገር ዲዘርቭ ያደርግ ነበር። ብዙዎችም ይሉ ነበር። በጣም ሁሉም ያን ቀን ሳያዩት ሲቀሩ ደንግጠዋል አይነት ነገር ማለት ልጁ ዲዘርቭ የሚያደርግ ልጅ ነው። ለፍቷል በጣም ኢቲቪ ላይ መጥቶ ኢቢሲ ላይ መጥቶ ብዙ ጊዜ በትግረኛ በአማርኛ በእንግሊዝኛ ሲዋጋቸው ነበርና ተረሳው ተገፈው የሚል አይነት ስሜት ገባው። የነጋታም ደግሞ እንደዚህ ተጠቀሙበት። አሁን የምትነግረን ያለው ከኢትዮጵያ ሚሊተሪ ጎን ቆማችሁ በትግራይ በጦርነት በነበረበት ጊዜ የሰራችሁ ስራ የክብር አባልነት ስለተሰጣችሁ ነው
እና ናትናኤል በዛን ጊዜ ስላልተሰጡ በሽቆ ነው ወደ ባሻሻል ጓደኞቹ ሁሉ ለምሳሌ ከትግራይ የመጡ ከትግራይ 5 ልጆች ናቸው የተሸለሙት። አንድ ሌላም ይሄ ልጅ አለ ከእናንተ ጋር የሚሰራ የነበረ ማንሽ በላይ አሁን በላይ ያኔ አልተሸለመም፣ ግን 2ኛ ዓመትም አልተሸለመም፣ 3ኛ ዓመት ላይ ነው የተሸለመው። በላይ ከበላይ ጋር በተያያዘ 2 ነገር ነው። በላይን አልተቀበሉትም። አይ ዶንት ኖ ዋይ ህግደፎች አልተቀበሉ። የመጀመሪያ ዙር ከሄደ በኋላ 2ኛው በራሱ ጊዜ ነው የሚሄደው። ግሩፕ አለ። ሌላ ያልነገርኩ ነገር እነዚህ በጣም የምንወዳቸው ልጆች በእኛ ስም ገንዘብ ይሰበስባሉ። ከህግደፍም ከዲያስፖራ ልክ የሆነ ሙዚቃ አዘጋጅተህ ኮንሰርት ስታዘጋጅ ገቢ ታሰባስብ የለ። ለምሳሌ እኔ ፋይናል ላይ ነው የሰማው፣ የመጨረሻ ጊዜ ነው ያወቅኩት። አንደኛ ለ2 ተከፈለ እዛ ያለው። ለምሳሌ እነሱም ለ2 ተጣልተው ተካፍለዋል። ለምሳሌ እኔ አንዱ ቢጠራኝ አልሄድም እንደነገርኳቸው፣ አንዱን ማስፈቀድ አለባቸው። የኔ አሁን ተወካይ ይኖራል፣ እንደ ማናጀር አይነት ነገር ያስቀምጣሉ። ከዛ ውጭ ምንም ማድረግ አልችልም አይነት ነገር። በላይና አንድ ከበላይ ጋር የምትሰራ አይታለች። እነሱን ሌላ ግሩፕ እንዲወስደው ተደረገ። ያ ግሩፕ ከህግደፍ ጋር ግንኙነት የሌለው ግሩፕ ነው። ማውቀው መቼ ነው ካላችሁ፣ ኋላ የሆነ ኢቨንት ሲኖር እኛ እንገኛለን፣ እነሱ አይገኙም። ለምንድን ነው እነ በላይ ያልመጡ ሲባል እሱ ከእነንትና ጋር ኖሮ ከዱርዮች ጋር ነው የዋለው አይነት ነገር። እሱን አንፈልገውም፣ እኛ ህግደፎች አንፈልገውም፣ አይፈልጉትም ይላሉ አይነት ነገር ይላል። ያኔ ነው እኛና እነሱ የሚሉት ነገር አለ ማለት ነው። ከእነሱ ጋር ካልሆንክ ቪአይፒ ቦታ አታገኝ ምናምን አይነት ነገር፣ ከሚኒስትሮች ጋር ትቀርብ ምናምን አይነት ነገር አለ። ይሄ ልጅ ከኔ ጋር ሄዶ በአንዴ ሁሉንም ሚኒስትር ያገኛል አይደለ? በላይ 3ኛ 4ኛ ሄዶ አይ ዶንት ቲንክ ሶ ያገኛ አይመስለኝም። ነግረውኛልም ደግሞ ለምን እንዳልተቀበሉ አይደው ነው። ለምን እንዳልተቀበሉ ትንሽ ሳልጠይቅ ላልፍ የማልፈልገው ነገር ያው እንዳልከው እዛን ጊዜ ጦርነት ነበር። እናንተ ከኢትዮጵያ ኢትዮጵያኖች ናቸው፣ ከኢትዮጵያ መሰለት ነበራችሁ፣ ምንም ችግር የለውም። ግን ትግራይ ውስጥ የተፈጸመ ወራርና ጭፍጨፋ ትንሽ እንደ ሰው አሁን ቆይተህ ስታስበው ትንሽ ይቆጨሃል ወይም ደግሞ ይሄ ሪግሬት ነገር ይሰማችኋል? የሚቆጨኝ አንድ ነገር አለ። የሚቆጨኝ ምን መሰለ? የኤርትራ ሰራዊት በመግባቱ ይቆጨኛል። አንደኛ በወቅቱ አስገዳጅ ሁኔታዎች እንዳሉ እረዳለሁ። መግባቱ በጣም የሚቆጨኝ ያን አትሮሲቲ አሁን የተጠና ጥናት አለ። ከ70% በላይ መድፈርን ወንጀል የፈጸመው የኤርትራ ሰራዊት ነው። 76% ይላል የጊዜያዊ አስተዳደር እና የሴቶች እና ከመቀሌ ዩኒቨርሲቲ አብረው ያጠኑት ጥናት። እኔ ከዛ በፊት እንደነገርኩ አዲስ አበባ ሲቆይ ከቲኔጀሮች የሰማሁት ነገር አለ። ያውቃሉ፣ እድሜያቸው ትንሽ ቢመስልም ሰፈር አድርገዋል። ለምሳሌ ቀን ላይ ወጥተው ቀን ላይ ከተማ ይገባሉ የኤርትራ ሰራዊት። አክሱም በተለይ አክሱም አካባቢ ሲነግሩኝ ማለት እምባያን መቋጠር ነው ያቃተኝ። ያ ፊል ታደርጋለህ እኮ አት ዘ ኤንድ ኦፍ ዘ ዴይ በዛም በዚህም በኩል እኛው ነን። ለምን በዛ ልክ ጨከኑ የሚለው ነገር አንዱ የጦር ህግ የህወሓት ውሸት ስለሚመስለኝ እንደነገርኩ የጫማ አድርገው ሳይ፣ በየመንገዱ ዶዘር ሳይ፣ መኪና ሳይ፣ የተለየ ነገር ከጦርነቱ በኋላ ሳይ ነው ማመን የጀመርኩት እንጂ የሚወራው ሁሉ የኤርትራ ሰራዊት እንደዚህ ያደረገ ሲባል አላምንም ነበር። ኋላ ግን ተኩስም ታክሱሉ ነበሩ። የኢትዮጵያ ሰራዊት ቀን ማታ አክሱም ከተማን ይጠብቁ ነበር ከኤርትራ ሰራዊት። ዘራፊ ብርጌድ ነበረ ተሸካሚ ቃሚ ያጓጉዝ። ያንና ሉላ ሰለሞን ሲያወሩ አላምናቸውም ነበር። ኋላ ግን ከአይን በላይ ማታም ነገር። ሌላኛው ደግሞ ህፃን አይዋሽም። ትራውማው አለ። ኢቭን ለዛ ነው ቅድም ልጁ ይሄዳል ብዬ አላሰብኩት። ትራውማው አለ፣ በደል ደርሷል። ያን ትራውማ ሳይ እኔ የዛ ሰራዊት መግባት ደግፌ መቆሜ ይጸጽተኛል። ባይሆን ደስ ይለኛል። አሁን ከታሪኬ ውስጥ ያ ነገር ቢወጣ ደስ ይለኛል።
ለዚህ መነሻው ቲፒኤልኤፍ መሆኑን ባምንም ጠባቂውን ሰራዊት መጥቶ ያን አድርጓል ብዬ ባምንም የኤርትራ ሰራዊት በመግባቱና ገብቶም ያን በጣም ዘግናኝ የሆነ ጭፍጨፋ፣ ዘግናኝ የሆነ ዘረፋ አስመራን እስኪቀይ ድረስ መድኃኒቱን ዘርፎ ያልዘረፈው ነገር የለም፣ ያልተዘረፈ ነገር የለም በዚህ አጋጣሚ እና ያን ሳይ ይቆጭሃል መቼም አንተ የኤርትራ ምንድነው የሚሉት ተጋብዘን ነው የገባ ነው የሚሉት። ግን አንተ ኢትዮጵያውያን ተጋሩ ትግሬ ደግሞ ኢትዮጵያውያኖች ናቸው እና የገዛ ራስህ እንደዛ አይነት የኤርትራ ብትተውም አዎ ገብታ ነግረኸኛል። ይቆጭሃል? ቅሬታ ጠይቀሃል? የትግራይ ህዝብ ይቆጨኛል። እኔ ምን መሰለህ የኢትዮጵያ ሰራዊት ጥቅምት 24 ላይ ሲመታ ነው ነገር የተበላሸው። የኤርትራ ድንበር ላይ ያለ ሰራዊትም ኤርትራውያንም በጣም በትልቅ እንክብካቤ ነው የተቀበሏቸው። ያን ቪዲዮ አይቻለሁ። ትልቁ ጥፋት ለዚህ ሁሉ ለኔ ቲፒኤልኤፍ ነው። የማይማር የማይለወጥ ዛሬ የምናየው ነገር በሙሉ ፍሬ ያፈራው ዘሩን የዘራው ዘሪው ነው እሱ። እኔ በመግባታቸው ገብተው በጦርነት ህግ ሲቪሊያንን ሳይነኩ ቲፒኤልኤፍን ቢደመስሱ ቅር አይለኝም። ለምን በዛ ሰዓት ላይ በዛ ፖዚሽን እንድንገኝ ያደረገው ቲፒኤልኤፍ ከዚህ አውሬ ስርዓት ሲጠብቅ የነበረውን ሰራዊት ነው የመታው። ነገር ግን የቲፒኤልኤፍ ያልተጠና ያልተጠበቀ ካልኩሌሽን እዳው እንደ ኢትዮጵያ ነው የደረሰብን። በተለየ ሁኔታ የትግራይ ህዝብ ዋጋ ከፍሏል። ከምጠብቀው ከምገምተው በላይ አይውሽ ነገር ባይሆን ያን ዋጋ ያስከፈለውን የአንበሳውን ድርሻ ደግሞ የኤርትራ ሰራዊት መውሰዱ ይቆጨኛል ነው። በቃ ካለፈው ታሪክ ምን ድሊት አድርግ ብትል የኤርትራ ሰራዊት አክቹዋሊ ተጋብዘን ነው ባይጋብዙም ይገባሉ። የኤርትራ ሰራዊት አጋጣሚ ነው ሲጠብቅ የነበረው። እንግዲያውስ ማለት ይሄ የሚሰጡት ምክንያት ነው እንጂ ብትጋበዝም እንደዛ አይነት አትሮሲቲ እንዳልከው እንደዛ አይነት ግፍ ለምንድን ነው የምታደርገው? ማለት ብትጋበዝም ሲቪል ላይ ምን ታደርጋለህ? ሲቪል ላይ በተለይ ህፃናት ላይ በተለይ ወንዶችን እሱ ነገር በጣም የሚገርመኝ ጥሩ ጥቁር ታሪክ ነው የሰሩት። በተለይ የኢሳያስ ሰራዊት ነው የምለው እንጂ የኤርትራ ሰራዊት ያሳስብ። ምክንያቱም ኤርትራኖች እንደዛ እንደ ህዝብ ማለት ነው እንደዛ አናስባለን ብዬ ነው የማስበው። እንግዲያውስ ታሪክ ሊታወስ እንዳልኩት ጥቁር ታሪክ ሰርተው ነው ያለፉት። እንግዲያውስ ወደ ሌላ አርዕስት እንዳንገባ እዛና የጠቀስከው ነገር ነበር። በተለይ ከነዛ የሬዲዮ ስልጠና ማለት አሉት ሬዲዮ ሳተላይት ምናምን ከፈለጋችሁት እገዛ ከፈለጋችሁት ማግኘት እንደምትችሉ። ግን አንድ ጥያቄ ነበር፣ ሌላ ነገር ሊያነሳው የፈለኩት ደግሞ የጠቅላይ ሚኒስትር የአብይ አህመድ ጥላቻ እንዳላቸው ለሱ ሊያወርዱት እንደሚፈልጉ ኢትዮጵያ ያለ መንግስት መቀየር እንደሚፈልጉ ምክንያት ይሰጣቸዋል። ለምንድን ነው እንደዛ ያላችሁት? የገረመኝ እሱ ነው። ቀስ ብለው ነው መጀመሪያ የነገሩን። እነሱ የሚሉት ምንድን ነው የጠቅላይ ሚኒስትሩን አይዶኖ ለምን እንደጠቀሱት እስካሁን አልገባኝም። ጀዋርንም ጭምር የሲአይኤ ዮሐንስ ነው ይሄም ቅድም ያልኩ የጀርመኑ ሰው ነው የመጀመሪያ ህንት ያደረገው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካን እንዲያምስ በሲአይኤ የተመደበ ሰው ነው። ይህን ደርሰንበታል ነው የሚሉት። ጠቅላይ ሚኒስትሩን ማስወገድ የመንግስታችን ሚሽን ነው። ሲአይኤ ለምስራቅ አፍሪካ አይሆንም። ምስራቅ አፍሪካ እንዳይረጋጋ ቀጠናውም እንዳይረጋጋ አድርጓል። ባልተረጋጋ ቀጠና ኤርትራ ጥቅም የላትም። ኢትዮጵያ እንዳትበተን፣ ኢትዮጵያ ከተበተነች የኛ ጥቅም ስለማይከበር ኢትዮጵያ አንድነቷ እንድትቀጥል የሲአይኤን ተወካይ ማንሳት አለብን ነው። ያ የተደረሰበት ድምዳሜ ነው። ለንደን የሰማሁት ይሄንን ያኔ ሾክ መሆንን መደንገጥ ምናምን ካዩ በኋላ በኢሜይል በምናምን ኮሚኒኬት አድርገውኛል።
አንዳንድ ሰው ሲያስረዳ ችግር ሊኖር ይችላል ምናምን የሆነ የማለዘብ ስራ ምናምን ለመስራት ሞክረዋል። ፐርሰናሊ ሳያዘጋጁኝ ነው ያን ለዛ እንኳን ሳያዘጋጁኝ ነው። አይ ዶንት ኖ ሰው እንዴት እየገመቱ እንደሆነ አላውቅም። እኔ መንግስትን መቀየር መንግስትን መገልበጥ it's not a big deal መቃወም it's not a big deal። ኢትዮጵያ ውስጥ የሚቃወሙ አሉ፣ የሚደግፉ አሉ። ዲያስፖራ ነው የሚቃወሙ አሉ፣ የሚደግፉ አሉ። ተቃዋሚ ፓርቲ አለ፣ ደጋፊ ፓርቲ አለ፣ አጋር ፓርቲም አለ ኢትዮጵያ ውስጥ። ትንሽ በጣም የከፋኝ ቴዶ የሀገርህን እንትን በሌላ ሀገር ፈልጌ ለምሳሌ ጠቅላይ ሚኒስትሩን እቃወማለሁ አግዘኝ ብል ኢት ሜክ ሰንስ ለኔ። ጠቅላይ ሚኒስትሩ እንዲወድቅ እየሰራው ወይ በጦርነት የተዋጋው መሳሪያ ስጠኝ ብል ወይ ደግሞ በምናምን ተገቢ እንኳን ባይሆን ለአእምሮ ይመቻል። እንደዛ ኤርትራ ውስጥ ያለ ኃይል እኔ ሀገር ውስጥ ያለውን መንግስት ለመቀየር እኔን ሲያጫኝ የተሰማኝ ብስጭት ከአንጀት የሚሰማ ብስጭት የለ። እነዚህ ሰዎች አንተ እኔ እነሱን ማስብበት መንገድና እነሱን እያሰቡ ያለው ልዩነቱ ቪዚብል የሆነበት ማለት ነው። so they think they are መጠቀሚያ እያደረጉኝ ነው ማለት ነው። ያ ትልቅ በቃ ከዛ በላይ እንዲያዋርዱኝ እድል ልሰጥ አልቻልኩም። ከዛ በላይ እንዲያዋርዱኝ እድልም ልሰጥ ከነሱ ጋርም ኮሚኒኬት ላደርግ ከነሱ ጋርም ሊቀጥል ያልቻልኩት ከዛ በኋላ መጀመሪያ ምሽት ስነግሩኝ ደንግጬ ስለነበረ ላስብበት ነው ያልኩት። በጣም ደነገጥኩት። ፐርሰናሊ ጠቅላይ ሚኒስትሩ እንደ ጠቅላይ ሚኒስትር ሳይሆን እንዲሁም ወደዋለሁ። ከፖለቲካ ጋር አይደለም ማያይዘው መልካም ነገር እንዲገጥመው እንጂ ሰንበዲ መጥቶ ገሎት እንዲገለብጥ አልፈልግም። እኔ ወደዋለሁ፣ እንደ ሰው ወደዋለሁ። ፐርሰናሊ ግንኙነት ባይኖረኝም ቴዲ አንተን የሚጠላበት ምክንያት የለም። አንዳንዱ ሰው ትወደዋለህ እንደዛ አይነት በጣም ሾክ ሳደርግ አይተውኛል። ከዛ አቀዘቀዘው ማለት ሌሊቱን እኔ እንቅልፌን አልተኛውም። ሰው ያለኝ አማራጭ ሞር ማወቅ ፈለግኩኝ። ለምንድን ነው የሚል ጥያቄ ጠዋት ነው የጠየቅኩት። ልክ ስጠይቅ ሪላክስ ነው ያደረገኝ። በቃ ሰርቷል፣ ስትራቴጂያችን ሰርቷል አይነት ነገር ቁጭ ብዬ ነው የሰማሁት። እኔ ሀገሬን ነው የሚፈልገው። እኔ ቀጠናው ነው እንደዛ ያለ የማነ ገብረአብ ነው ኖ የማነማ ከየማነ ጋር ጨርሰን እኮ ለንደን መጥቻለሁ። ለንደን ላይ ነው ይሄ ነገር ዮሐንስ ምንድን ነው ያለኝ የአውሮፓ የህግደፍ የሆነ ምናምን ነገር የዲያስፖራ ምናምን ክንፍ አይነት ነገር ነው ተልኳል። እዛ ወስዶ እዛ ያለው ከአምባሳደር ጋር እንትን ደግሞ ሚዲያም አለ ለንደን ላይ እዛው ኤምባሲ አጠገብ አምባሳደር ሚዲያ ይባላል። እነዛ ሚዲያ ጋር ወስደውኝ ከነሱ ጋርም እንዴት አብረን መስራት እንደምንችል ምናምን ቪዲዮ አንስተው ፎቶ አንስተው ምናምን ሌላ ድግስ ነው የተዘጋጀው። ቅልጥ ያለ ድግስ ነው ያዘጋጁት እንትንና እኔ ሄድኩት ወንድሜን ለመጠየቅ ነው። እየሆነ ያለው ነገር አናዘር ቲንግ። እኔ አምባሳደሩን ማግኘት አልፈልግም። ምንም ቢዝነስ የለኝም። ከሚዲያም ጋር መስራት አልፈልግም። ምንም ቢዝነስ የለኝም። ትግረኛ ነው ወይስ የኤርትራ ጉዳይ እና የቀጠና ጉዳይ ካልሆነ በስተቀር እኛ በሀገራችን ፖለቲካ ቢዚ ነን በጣም። በየቀኑ አጀንዳ ማታጣ ሀገር ነች ኢትዮጵያና ምንም አልገባኝም። ግን በቃ እንጆ አድርጌ ሊመጣ ነበር። አዘንብ ተጣልቼ ተለያይቼ የመጣሁበት ነው። ለምንድን ነው ያጭህ ይመስልሃል? ለአንተ ለናትናኤል ለምንድን ነው ለእናንተ? ኦፍኮርስ እንደዛ ከእናንተ በፊት እንደዛ አድርገዋል። ለምሳሌ መሳይ መኮንን፣ ፋሲል የኔዓለም፣ ሌሎች የኦሮሞ ጋዜጠኞችም እንደዛ አድርገዋል። ወደ ኤርትራ የወሰደ ኢንተርቪው ያደርጋቸው ምናምን ነበር። ድሮም ከዚህ በፊት ማሳይቸው ነበር እዚህ አካባቢ አይ ቲንክ ነበረኝ ፎቶዎች ምናምን። እንግዲያውስ ምን ይመስልሃል ለእናንተ ያጫችሁ ምክንያት? እኔ የሚመስለኝ ምናልባት እኔ አንዱን ራሴን ተጠያቂ ያደርጋለሁ። የራሴን አፕሮች ይመስለኛል። እንደሄድኩ እንደነገርኩ በጣም ደስ የማይሉ ነገሮችም አይቻለሁ። ግን ደግሞ አጠገቤ ያሉት ኤርትራውያን ውጭም የሚኖሩ ኤርትራውያን ናቸው። እነሱ ይሄ ነገር አክሰፕት ካደረጉ who am I ይሄ ነገር አለ ብዬ ኤክስፖዝ ላደርግ ሰው ጠንካራ ጎናቸውን መልካም ነገሩን ብቻ እንደ ውጭ ሰው እንደ እንግዳ ሰው እንዳከበሩኝ ሰው እሱን ብቻ ጥሩ ነገሩን ብቻ እያወራው
ዋናው ሚሽን የሁለቱ ሀገር ሰላም ነው። ከዛ ውጪ የቤት የጓዳ ጉዳይ ራሳቸው ይወጡታል። እኔ ከያዕቆብ በላይ ኤርትራዊ አይደለሁም። ያዕቆብ ሀብታም ነው፣ ለንደን የሚኖር ነው፣ አስመራ ይኖራል። ኢቨን ሰልጥኖ ሄዶ ተዋግቶ የመጣ ነው። ውጊያ ራሱ ተዋግቷል። ከትግራይ በተደረገው ላይ ሰልጥኗል። እኔ ከነሱ አልበልጥም። በጎ ነገርን ግን ከልቤ ለመስራት ሞክሬያለሁ። የኢትዮጵያና የኤርትራ ግንኙነት እንዲያብብ በጣም ፍላጎት ነበር። ቢዝነስ እንዲጀመር ፍላጎት ነበር። ኢቨን የፊልም ባለሙያዎችን አቀናጅተን ጀምሬ ነበር። ኋላ ለካ አይቻልም፣ ከኤርትራ ለካ ሰው አይወጣም። ፕሮጀክት ቀርጸን ኢትዮጵያ ውስጥ ድርጅት ኢትዮ ኤርትራ ፊልም አቋቁሜ ከዛ በኋላ አራት ልጆች አድርገን ሄድኩኝ፣ ልጆችን ለመመልመል ማለት ነው። አስመራ አንድ ዞን ሄድኩኝ። እንደውም ለዛ ነው ለካ አይቻልም መውጣት። ከዛ በኋላ እንደውም አዲስ አበባ የሚኖሩ ኤርትራውያን ጋር ለመስራት ሁላ ጥረት ትንሽ ሙከራ አድርጌ ነበር። ፋይናሊ አልተሳካም። ወደዚህ መጣሁና በቃ የአመታዊ ቱሪዝም ኢትዮጵያን ሄደው ኤርትራ እንዲጎበኙ፣ ኤርትራውያን መጥተው ኢትዮጵያ እንዲጎበኙ ነው። ሶኒያውን ኢትዮጵያ ኤርትራ ብዙ ተመላላስኩ። አንድ ወይ 20 ወይ 30 ከየሴክተሩ ከወጣት ምናምን አድርጌ ኢትዮጵያ ለመውሰድ ነው። አይቻልም። እንደዛ ነገር የምታስበው አይደለም። የኔ ነገር እንደዛ በጣም ከልብ መነጨ ስለነበረ አይ ቲንክ አምነውኛል። እኔ ሳስበው ለመመልመል ኳሊፋይድ ነኝ። ይህንን በምን አውቃለሁ መሰለ? መጀመሪያም ጀምሮ ዲያስፖራ በአንድ ነው የጮህባቸው። ለምሳሌ እዛ ሄጄ እኔ ኢንተርኔት የሚባል ላይቭ አሁን የተጀመረው ላይቭ ያኔ አልነበረም። ከዛ ማያስተላልፍ የለም። የፋይናንስ ሚኒስተር ምን አያቀኝም። ከዛ በፊት መኖሪያ ቤቱ ባለቤት የሁሉም ባለቤቶች ያያሉ። የሚኒስትሮች ባለቤቶች ሚዲያዎችን ይከታተላሉ። በብዛት የሆነ ውጭም ይሄዳሉ። ውጭ ሲሄዱ ሙልጭ አድርገው አይተው ነው የሚመጡትና ከቤቴም አለ ዲያስፖራም እንደዚህ ስጮ አይቻላቅም። ገና ከመምጣት በፊት ስንት ስልክ ነው የሚደወል ገርሞኛል ምናምን አለ። የዲያስፖራው ፕሬዠር ከፊልድ መጥቼ ነው ላይቭ እንዲገባ ያስደረጉኝ። እዚህ ታስሯል ምናምን ተብሎ ተወርቷል መሰለኝ። አንዳንድ የኢትዮጵያ ሚዲያዎች እዛ ታሰረ ብሎ ሲያስወሩ አልታሰረም የሚለው መታየት አለበት አሉ። አንደኛው። ሁለተኛ ደግሞ ኢንተርኔት የላቸውም ሀገራቸው ተብለን እየተሰደብን ነው። ስለዚህ እንደምንም አድርጋችሁ ኢንተርኔት ከፈልጋችሁ ላይቭ ከዛ ያስተላልፍ። የዲያስፖራ አንድ ሆኖ እኔን የመደገፍ እኔን ፕሮሞት የማድረግ ነገር አለ። የኔንም ስራዎች ሲያዩ አይ ሪሊ ከልቤ ነው ማድረግ የነበረው። ያ ነገር ኮንቪንስ አድርጓቸዋል። አክሴስ ሰጥተውኛል ለብዙ ነገር። እንዳመኑኝ ማውቀው ለዛ ነው። ጠቅላይ ሚኒስትር ጎብኝቶ ያልጎበኘው ነገር ውስን ነው ብዬ እስከማስብ ድረስ ነው። ያን ያህል ግብዝነት ውስጥ ባልገባም ጊዜ ኖሮኝ ማየት ፈልጌ ያላየሁት ነገር የለም። ከኃላፊዎች እስከ የዞባ ኃላፊዎች ጭምር ዞባ እኛ ክልል ለምሳሌ ወደ ምጽዋ ሜድ ከሆነ የምጽዋ ክልል ኃላፊ ያገኘኛል። ቢሮ ተጠርቼ ተገናኝቼ ምናምናም ሀይ ኦፊሻል ሲሄድ ነው እንደዛ የምትቀበለው። የሚኒስትር ደረጃ ሆኖ ወይ ተልእኮ ተሰጥቶ ስትቀበላል። አይ ሲ ዛት እንዳመኑኝ ዘንድ ከዛ በኋላ በአመትም 2 ዓመትም ደግሜም ሲሄድ የተለወጠ ነገር አላየሁም። በዛ ይመስለኛል። ሌላው ደግሞ ዲያስፖራው ከነሱ አክቲቪስት ብዙ አያምናቸውም። ለምሳሌ እንደ ቀንድል ሚዲያ እንደ ምናምን አስመራ ላይ እንደ ሰው አይቆጥሯቸውም። እንደውም ይሰማኝ ነበር እኛ ሄደን በቪአይፒ ቁጭ ብለን ከፕሬዝዳንቱ አጠገብ ቁጭ ብለን ከአምባሳደሩ ጋር ቁጭ ብለን እነሱ ፀሐይ ላይ ታያቸዋለህ እና አኪል ምናምን የሚባሉትን ማለት ነው። ስጠይቃቸው ዝም ብሎ ነው የሚያወሩት። ብዙም ተጽዕኖ አያመጡም። ምናልባት የኛ የኢትዮጵያውያን ስለ ኤርትራ በጎ መናገር የሚታይ ለውጥ አምጥቷል ብሎ ያምናሉ። ስፔሻሊ ዲያስፖራ ላይ እንጂ አገር ቤትማ ያለው ምን ያየናል? አይንም ሻዕቢያ ባህሪው እንደዛ ነው። ለሚወደው አይደለም የሚፈልገው። ጥሩ አድርጎ አይዝም። እንደ ማስቲካ ይጠቀምበና ከዛ ይጥላል። ያለው እጁን ያለው ደግሞ ያደንቅ ያሳዝነዋል ሁላ ምናምን። ያው ሞራሊ ደስ አይልም ማለት እኔ አሁን እኔ ሀገር እጄ እኔ የተንከራተትኩ አንተ የክብር ቦታ ብትሰጥህ ለተመሳሳይ ስራ ጤናማ ነው ብዬ አላስብም። እንደዛ ናቸው። ህግደፍ ከድሮም የታወቁ ነው። እንግዲያውስ የሚዲያ ፕሮሞሽን ዛሬ ትንሽ ስላንተ ሪሰርች ሳርግ
የኤርትራ ሚዲያ ምን እንደሚሉ የነበሩ ያየሁት ነበር። ፎቶውን ከዚህ ነው የተጠቀምኩበት እና አሁን ልክ ለስታሊን የሚሉት ነገር ባህሪ ነገር ይታይባቸዋል። አሁን ለስታሊን በጣም ነው የሚያደንቁት እና ለአንተም እዚህ ድሮ ለምሳሌ ኤሪትሪያ ፕሬስ የሚባል ያለ የነሱ አንተ ትንሽ የጻፍከው ስለ ኤርትራ እዚህ ጠቅስና ከዛ በኋላ ምን ይላሉ እዚህ ጋር ከእስላንተ ምን ብሎ ነው ኤርትራ ፕሬስ የሚያረው watch Mahal Media and hosted by brilliant Desalegn Abera Elias. And then ምን ይላል the fair and unbiased foreign program usually focuses mainly in Ethiopia and Eritrea issues and currently affairs and complaints from members of the public regarding the various issues topic selected for discussion on the day. Okay, you can phone in and participate live by calling. Telephone if you miss the program, don't worry. You can always watch it on Mahal Media, YouTube or Facebook. Na yante photo እንደዚህ አድርገው ነው የጻፉት። ዛሬ ሁሉም የኤርትራ የሚሰሩ ሚዲያዎች ሳያቸው ስለ ስታሊን ተመሳሳይ ነገር ነው። very brilliant እንዴት አገኘኸው ምናምን ይላል። አሁን ለምሳሌ the same media ስለ ስታሊን የጻፈው ነገር መለከት ነበርኩኝ። the same thing ነው ያጻፉት ዛሬ። የሚገርም ማለት እና እንደዛ ነገር አላቸው ማለት ከነሱ ጋር ከሆንክ በቃ ሰማይ ነው የሚሰቁ። የተለየ ሐሳብ ካለ ደግሞ ጠላት ነህ። እዚህ አጋጣሚ ከአዘጋጁ ጋር አውራ ነበረ። አንድ ታስታውስ እንደሆነ አስመራ በብላክ ፎቶ አድርጎ ቢቢሲ ኢንተርቪው አድርጎት ነበረ እና ማንነቱን አይገልጽም። አስመራ ገብቶ ይወጣል ልጁ። አንዳንዴ ይቃወማል እኮ አልፎ አልፎ የመቃወም ነገር። አንዴ የሆነ ፎቶ ለጥፈው ነበረ ፓርላማ የኤርትራን ፓርላማ ብሎ ኢሳያስን ከፊት አድርጎ ሙሉ ፓርላማ ላይ ኢሳያስን አስቀምጠው ለጥፎ ሲጮህበት ነበረ። እርቁ መጥቷል፣ ሰላም ወርዷል፣ ዘን ከዛ በኋላ ወደ ሪፎርም ንግባ የሚል ፕሮሞት ያደርግ ነበር። ኋላ ያንን ትቶ ነበር። በጣም እናውራ ነበረ። እዚህ ናሽቪል ድረስ መጥቶ በአካል ሊያገኘኝ ፍላጎት የለውም። መታየት ምባል አይፈልግም። መረጃ ይሰጠኛል፣ ማወቅ የሚፈልገውን ይጠይቃል። በጣም ነው ፕሮሞት ያደርግ የነበረው በዚህ አጋጣሚ። ያ እንደዛ ብዙ ነገር አሁን ተስፋኔት ብዙ ነገር ብዙ ናቅፋ ምንድነው ናቅፋ ፕሬስ ምናምን የሚላችሁ እና በሙሉ ለስታሊን በቃ ልክ እንደ እግዚአብሔር ነገር ልክ በጣም ጎበዝ ጋዜጠኛ መሆኑን ያደነቁት ነው የሰማቸው እና ልክ ከዘለቀ ጥሩ ነው ስናያል። አቤት ኔክስት ይር ከዘለቀ እናያለን። እስቲ ጥሩ አዎ ማለት ምን አይነት ምን እንደሚሉት ይታወቃል። ለአንተ የሚያደርጉት በአሁን ጊዜ ከዛ የሚብስም ሊያደርጉት ይችላሉ ብዬ ነው የማስበው። እንግዲህ ያውስ ስለ ገንዘብ ትንሽ አንስተህ ነበር። ለምሳሌ ሬዲዮ የሳተላይት ምናምን እንዲከፍሉ አሁን ወደ ኤርትራ ስትሄድ 5 ጊዜ ሄደሃል ኤርትራ ውስጥ ይከፍሉልህ ነበር? ምንድን ነው እንዴት ነው? አሁን ለምሳሌ ተመሳሳይ ለስታሊን እንደዛ ይላሉ ብለህ ትገምታለህ? ለምሳሌ ወጪ ድሮም የሴቶች አንስተህ ነበር። አሁን ሳያቸው ናትናኤል እና ስታሊን ከሴቶች ጋር እየደነሱ ምናምን ስናያቸው ነበር። እንደዛ ነገር ሳላቸው ወይ? ለምሳሌ እንደምታውቀው በብልግናም ይይዛሉ ሰዎች፣ በሁሉም ነገር ነው። በገንዘብ ይይዛሉ። በገንዘብ የምትገዛ ከሆንክ ሴት የምትፈልግ ከሆን ደግሞ ሴት ይልኩልሃል። በተለያየ በእቃም በንብረትም ነው ሊገዙ የሚሞክሩ እና እንዴት ነው በሃይማኖት ከመጣም የሃይማኖተኛ ሆነው የሚቀርቡ በተለያየ ምክንያት የሚመጡት እና እንዲህ አሁን ሁለት ነገር ማንሳት የሴትና መኩረው ከሆነ ማለት ነው እና በገንዘብ መኩረው ከሆነ ገንዘብን በመለከት ችግር ያለባቸው አይደለም። ይሄን ይጠይቃሉ። ምን እናድርጋችሁ? ያንተ ወጪ ማን ነው የከፈለልህ ማለት የመጀመሪያ ዙር እንደነገርኩ ህግደፍ እጅ መኖሬን ያወቅኩት ሆቴል
ከዛ በፊት ለምሳሌ ምጽዋ ሄጄ መክፈል ሲፈልግ 3 ቀን ነው 4 ቀን አድሬ መክፈል ሲፈልግ ሪሲት ብቻ ነው የምትፈርመው አሉኝ። ለምን ስላቸው ኦልሬዲ ሰው የሚያድር የተዘጋ ሆቴሉ ራሱ የተዘጋ ሆቴል ነው። ሶለን ስጠይቀው ሹፌርን እና አስጎብኘን ስጠይቀው አይ ለአንተ ብቻ ሳይሆን ለሁላችንም እንደዛ ነው አሰራሩ ነው፣ አሁን ተዘግቶ ስለተከፈተ ነው። አስመራ ግን በየእንትኑ አይደለም፣ ወሩ ሲያልቅ ስሄድ ነው የሚከፍለው። የነገሩኝ እንደዛ ነው። ሰው ምግብ እዛ ሆቴል ከሆንኩ በላለሁ፣ ማታ አድራለሁ። ልክ ሊሄድ ትንሽ ቀን ሲቀር ዶላር ይዤ ነው የሄድኩትና መነዘርኩኝ ማለት ነው። ለቲኬት ያልከፈልኩት እንደነገርኩ ፍላይት አልነበረም። መቅረት በጣም ፈልጌ ነበር እኔ። አንደኛ በዱባይ አርጌ በመናም በጣም አንደኛ ኦቨርቡክድ ሆኗል፣ ጊዜ ሄዷል። ሶ እነዚህ ለበዓል የሚሄዱ አምባሳደሮች አሉ፣ የሀገራቱ አምባሳደሮች፣ እነሱ ቻርተር አውሮፕላን ተከራይተው ነው የሚሄዱት። ሶ ከነሱ ጋር እንደሚሄድ ነው የተነገረኝ። ሶ ቻርተር አውሮፕላን ቲኬት አያስፈልግህም። ስፔሻል ፕሪቪሌጅ ነው ያላቸው ራሱ ኤርፖርት ውስጥ ምናምን የነበራቸው ነገር ኢትስ አሜዚንግ። እኔ አይደለሁም ያ የሚያስተናግደኝ ኤርትራዊ ነው ኢትዮጵያዊ የሚመስለው። ሂ ኖውስ ኤቭሪባዲ ምናምን ዘን ሶ ኤር ቲኬት አልከፈልኩም። እዛ ከሄድኩ በኋላ እውነት ለመናገር በግድ የጋበዝኩት ሰው ካልሆነ በስተቀረና ለቲፕ ካልሆነ በስተቀረም ብዙ ወጪ አላወጣም። ፋይናሊ ሂሳብ እንዲሰሩልኝ ዶላርን መንዝሬ 14 ብር ከ75 ሳንቲም ነው የመነዘርኩት። እዛው ሆቴል ነው የመነዘርኩት። ባንክ የለም። ባንክ አለ ይላሉ እንጂ ዛሬ ዝግ ነው ግን ይላል። አንድም ቀን ባንክ ተከፍቶ አይቻልም በህይወቴ ነው እና እዛው ሆቴል ነው የምትዘረዝረው። ካልመነዘርኩ በኋላ ልከፍል ሲሄድ እያንዳንዱ የበላው ተደምሮ ምን ተደርጎ ሪሲት ነው የተዘጋጀው። ሪሲት ላይ እኔ ለመፈረም ነው የፈረምኩትና በስመ አብ ወደ ይሄን ሁሉ ምናምን አይነት ያልኩ ከዛ ዶላርን ድጋሚ ጨምሬ መንዝሬ ከፍላለሁ። ዘን ፋይናሊ ይሄ የተወራረደ ሂሳብ ነው። ለህግደፍ የሚዲያ ምናምን ስራ የወጣ በጀት ነው። ከፍሎልባል ማለት ነው። then I know ማወቅ ነበረብኝ። ኤርሊ ቀን ስልክ ሰጥተውኛል፣ ካርድ ሰጥተውኛል፣ ምናምን እነዚህ ነገሮችን ማወቅ፣ መኪና ሰጥተውኛል፣ ካሜራ ሰጥተውኛል። ሶ አይ ታውት እነ ያዕቆብ ያቀናጁ ነው የሚመስለኝ የነበረው። ሶ ከፍለዋል የምለው እሱን ነው። አሁን ለዛ ነው እንደ ልቤ ማውራው። ከዛ በኋላ ግን እኔው ራሴ እነሱ እዚህ ሆቴል እደር ካሉኝ በማግስቱ ወጥቼ ሌላ ሆቴል ነው የማድረው። አንደኛ እኔ የምፈልገው ውድም ቢሆን አስመራ ፓላስ ነው ማደር የምፈልገው። ትንሽ ቀን መቼ ማለት ነው። ኢንተርኮንቲኔንታል የሚባል የነበረ ከነጻነት በኋላ የተሰራ ይሄ አስመራ ፓላስ ያልከው ነገር በቃ ትንሽ ሆቴል የሚመስለው እሱ ብቻ ነው። እሱ ነው የተሻለ። እነሱ ማሳረፍ የሚፈልጉት ደግሞ የት መሰለህ? አሁን ስታሊንን የሚያሳርፉት የት ታውቃለህ? እምባሶሪ ሆቴል ነው የሚያሳርፉት። ወይም ባሶሪ ወይ አንድ ደግሞ ምን ነበር ሌላ አለ፣ ኒያላ ሆቴል አለ። ኒያላ ሆቴል እነ ኒያላ ምናምን አሁን ኢትስ ሪሊ ሃርድ እዛ ለማረፍ። እምባሶሪ ሆቴል ራሱ ሬስትሩም ከተጠቀምኩ በኋላ ኢትስ ሪሊ ሃርድ ለማረፍ ነው የምልህ። አርጅተዋል። አሁን ውሃው በጣም ይቀዘቅዛል። አንደኛ እርግጠኛም አይደለህም። ለምሳሌ ጠዋት ስትሄድ የሞላ ባርሜል ላይ ሞልቶ ያለው ውሃ 2-3 ቀን አትጨርሰውም። እኔ አሁን አንዳንዴ ማልጠቀመው እንደፍቼ ጨርሳለሁ። ለምን ሌላ አዲስ ውሃ አይጨምሩም ብዬ ስለማስብ ቆዳዬ ምናምን ሴንሲቲቭ ነው። ሶ በቃ ጠዋት ሲወጣ አንዳንዴ በቃ ወይ ሳልታጠብ ማላድር ካልሆነ በስተቀር እደፋለሁ ማለት ነው። እዛ ሽንት ቤት ታደርጋለህ። ለምን አይቀዳልህማ። በጣም ያሳዝናል። ሶ ከዛ ውጪ በግል እንኳን እጄ የሚገርም በግል ጓደኛዬን ወሰድኩት። በጣም ብዙ ኤርትራውያን ከስተመር ያለው አዲስ አበባ ጓደኛዬ ነው። በጣም ማየት ይፈልጋል። ዝና ሰምቷል። እሱን ግን እሱ ምንድነው ነግረዋለሁ። መቼም ያው ለጓደኛ ታወራለህ አይደል? ይሄ ነገራቸው ጥሩ ነው፣ ይሄ ነገራቸው ግን በጣም ከባድ ነው ብዬ ስለማወራ በቃ ከነሱ ጋር እንገናኝም። መኪና ራሳችን ተከራይተን ምጽዋ ሄደን ወደ ከረን ሄድኩ ጊዜ ከረንም ሄደን እንመለሳለን በሚል ለማንም ሳንናገር ትኬት ቆርጠን ሄደን እዛ ሆቴል አረፍን። ሆቴል ካረፍን በኋላ ከየት እንደመጡ አይታወቅም። መጡ ከኛ ጋር ሆኑ እነሱ ራሳቸው። ራሳችን መኪና ተከራይተናል ኦልሬዲ። እነሱ ሌላ መኪና ተከራይተው ተከትለውን መጡ። ከረን ከኛ ጋር አብረው ሄዱ። ከምጽዋም ከኛ ጋር አብረው ሄዱ። ቅድም ምላችሁ የህግደፍ ሰዎች ማለት ነው። ከዛ በኋላ ምሳ ጋብዘው ከሆነ ያዕቆብ
እሱን ህግደፍ ከፍሎ ከሆነ አላውቅም። ከዛ ያለፈ ምንም አይነት የካሽ ዲል ኢቨን የጠየቁኝን የሳተላይትም ዲል ምንም ነገር ከነሱ ጋር አላደረኩም። ግን ዛያር ኦኬ ለማድረግ በጣም ዝግጁ ናቸው። ይጠይቃሉ። በእርግጠኝነት እኔን ሁሌም ጠይቀውኛል። በየአመቱ የሚጠየቀው ነው። ያን የሚጠይቁት በተለይ የድርጅቱ ጸሐፊ ናቸው። ስታሊንንም ጠይቃሉ ብዬ አምናለሁ። ሚዲያ ላይ ምን እናግዛችሁ፣ ፕሮፖዛል አላችሁ ወይ በእጃችሁ ይጠይቃሉ። ሁሉ ነገር ምንድነው ፕላናችሁ፣ ምንድነው ቪዥናችሁ፣ በዚህ ጥሩ ነው በርቱ፣ በዚህ ደግሞ ጠንክራችሁ ስሩ፣ ምናግዛችሁ ነገር ካለ ኤኒታይም ቢዝነስ ካርድ ምናምን ይሰጡሃል። ያ የሆነ የሚሰጥህ እንትን አለ። እሰራለሁ ከእናንተ ጋር ካልክ የገንዘብ ችግር ያለ አይመስለኝም። እነሱ ጋር ከየት እንደሚያመጡ ባላቅም። ስለ ሴቶች ጉዳይ ሴቶችን እነሱን ያገናኘኝ ሰውዬ መረጃ ሰጥቶኝ ነበረ። እንደዚያ ነገር ሊኖር ይችላል በሚል ሌላኛው አስጠንቅቆ ነበር ማለት ነው። አስጠንቅቆኝ ነበረ። ከነሱ ጋር ነው የሚሰራው። እስታሁን ከነሱ ጋር ነው ያለው። ግን አይ ቲንክ ወይ ደርሶበት ይሁን ምን እንደሆነ አላውቅም። ስለዚህ ምናልባት ሴቶች ካስጠጉልህ ተጠንቀቅ ነው። እውነት ለመናገር I'm sorry to say this የለም ሴቶችን አታይም። ምሳሌ ወይ ጋዜጠኞች ወይ ምናምን ነው። በጣም የድባቡ ጥሩ አይደለም። ከዛ ውጪ እዛው ስዝናና የምታየው ስትቀጠቀጋ በሰጠኝ ከጀርመን መጣው ከምን መጣው ምናምን ነው። ዲያስፖራውን ነው መልሰህ የምታገኘው። ከዛ ውጪ ተወሰነ ጥንቃቄ ተወሰነ ምልክት ታያለህ። ግን ያው የምትጠጣ የምትሰክር ምናምን ቢሆን አይ ቲንክ ያን ድል የሚያገኙ ይመስለኛል። ያ ጥሩ ነው። ሌላ የሁለቱም የማኔዎች አግኝተሃል። ሌሎች የሰራዊት የበላይ ኃላፊዎች ተገናኝተሃል እና በተለይ የማነ ገብረአብ ባህሪ እንደ ሰው ስታያቸው ሲያወሩ ከነሱ ጊዜ አሳልፈሃል። ሌሎችም ባህሪያቸው እንዴት ገልጠዋል? በተለይ የድርጅቱ ጸሐፊ ሀምብል ላይፍ መምራ ነው የምትታየው። ህንፃውም አይመጥንም፣ የሚይዘው መኪና ብዙ መጥን አይደለም። እንግዲህ ያየሁትን ነው የምናገረው። ቢሮም ላይ ጸሐፊው ምኑም ሁሉም ነገር ለምሳሌ እሱ ጸሐፊ ጡረታ መውጣት የነበረባቸው እናት ናቸው። መራመድ የሚያቅተህ ወጣት አታይም። ኦፊስ አካባቢ ይሄ አዲስ ወጣት አታይም። የሚሰጠህ እንትን አለ አይደለ? ትልልቅ ሰዎች ናቸው። ጉስቁል ያለ ማለት ልብሳቸው እንዲህ የሆነ ምናምን አይነት ነገር ብቻ አንጀት የሚበላ ነገር ታያለ። ከዛ ውጪ ሁሉንም የጋራ የሚያደርጋቸው ስለ ቀጠናው ማውራት ይወዳሉ። ስለ ቀጠናው በጣም ማውራት ይወዳሉ። የቀጠና ኃላፊዎች ናቸው የሚሰማቸው። ልክ እንዳልከው ለምሳሌ አብይ የሲአይኤ ይሰራል። ስለዚህ ማውረድ አለብን፣ ማስወገድ አለብን። የሚፈልጉት ፕሬዚደንቱ የአፍሪካ ታጋይ እንደሆነ እንድትረዳ ይፈልጋሉ። ኤቭሪባዲ ማለት ፕሬዚደንቱን ፕሮሞት የማድረግ ቢዝነስ ላይ ነው የተሰማሩት የሚመስልህ። ዶቶቹን ሳገናኝ ለምሳሌ አንድ ሚኒስትር ቤት ሄድኩኝ፣ ምሳ ተጋብዤ። ያምራል ቤቱ በንጽጽር አስመራ ውስጥ ካየኋቸው ቤቶች ወይ ካየኋቸው ቤቶች እናንተ ያምራል አልኩኝ። አፌን በጣም ተንኪው ምናምን። እሷም እንግሊዝ ሰርታ እኔም አሜሪካ ሰርቼ አምጥተን የሰራ ነው ከትግሉ በፊት ምናምን አይነት ነገር አለ። ፕሬዚደንታችን ግን ኖርበትን አየህ አይደለ? ከኛ ያነሰ ቤት ነው። አየው ሰፈሩን አይደለ? እኛ የምንነዳው መኪና እንኳን እኛ የምንኖረው ቤት እንኳን የለውም። ይሄን ነው እንግዲህ ሲሰድቡ ሙሉት። ቀጠናው ላይ ከተቻለ አፍሪካም ላይም የአፍሪካ ትግል እየታገለ እንደሆነ፣ ኤርትራ የአፍሪካን ሸክም እየተሸከመች እንደሆነ በዛ ነገር ላይ በጣም ብዙ ጊዜያቸውን ያጠፋሉ። እና ደግሞ ምንድነው ምክንያቱ የሚሰጡ እንደዛ ሲሉ ምን አድርገው ነው? ኢሳያስ ምን አድርገው ነው ማለት በኤርትራ ያደረገው እናውቃለን። አስተሳሰቡ ነው የኢሳያስ አስተሳሰቡ ነው የተጠላው። ማለት የበጎ ነገር መጥፎ ምሳሌ ነው። በቃ ኤርትራን አፍሪካን እንዳያነቃ ነው ይሄ ሁሉ ርብርብ እየተደረገ ያለው። የኢሳያስ መንገድ የአፍሪካ መንገድ ነው። ኢሳያስ በዚህ በጣም በያዘው በጎ አፍሪካዊ ለሆነ አስተሳሰብ አሜሪካ ጠላት ነች፣ አውሮፓውያን ጠላት ናቸው።
ህወሓት አይደለም ችግራችን። ህወሓትን የተጠቀመች ያለችው አሜሪካ ናት። ሶ ተጋድሏችን ከአሜሪካ ጋር ነው፣ ህወሓት እጅ ነች ነው። ሶ ኦልሬዲ ከተራራ ሆኖ የመጀመር ነገር ታያለ። ረጅሙን ሰዓት እንደውም ሌክቸር ነው የምትደረገው። ሌክቸር ትደረጋለህ ጥያቄ አንድ ጠይቀህ ከዛ ሌክቸር ትደረጋለህ። ጥያቄ ካለህ ይላሉ። ብዙ ምንም ጥያቄ ታነሳለህ። ለምን የመጨረሻ ጊዜ ግን እንደነገርኩ ብዙ ጥያቄዎች እየመጡ ስለነበረ ሁለቱንም ጠየቅኳቸው። ጉብኝት አድርገው ነበር፣ ፕሬዝዳንት ኢሳያስ አድርገው ነበር ወደ ኢትዮጵያ ነው ወደ ኤዥያ፣ ቻይና እና ራሽያ። ያኔ ወጣቶች አካባቢ ስታገኝ ተስፋ አለ። አሁን ህወሓት ሊያልፍ ነው፣ እኛም ኖርማል ላይፍ ልንጀምር ነው፣ ልንነግድ ነው፣ ልንሰራ ነው፣ ልንማር ነው ምናምን፣ ፓስፖርት ልናወጣ ልንገባ ልንወጣ ነው። በጣም በአዲስ አበባ በሚያዩት ነገር ራሱ በጣም አስፓየርድ ሆነዋል። ኦልሬዲ በቃ ሰላም ካለ እድገት አለ አይነት ነገር ነው። ቶሎ ጦርነቱ መቼ ነው የሚያልቀው አይነት ነገር ይላሉ። እና አብይ ነው የሚያዘገየው ነው አንዱ። እኔ ላይ አብዩ ለምንድን ነው ቶሎ ማይጨርሰው? ግን ልንጨርስ እንል አቁሞ ይወጣል አይነት ነገር ለህወሓት አይጨርሰው ነበረው ውጊያ ሰው ወታደሮቹ ጋር እኔ ወታደሮቹ ጋር ሄጃለሁ። ካምፕ ሄጃለሁ፣ 2 ካምፕ ሄጃለሁ። እና ደግሞ ከስልጠና ወደ ሌላ ቦታ ሲሻገሩ መንገድ ላይ አግኝቻቸዋል። ካምፕ ሄጄ ሞቅ ብሏቸዋል፣ ጠጥተው ጭፈራ ነበር የበዓሉ። ከዛ ከኢትዮጵያ ነው ምናምን ሲባል በጣም ጩጮች ናቸው ምናምን ይመጣሉ ምናምን። አሁን ሊያልቅ ነው አይደል? በቃ ከበዓሉ በኋላ 1 2 ሳምንት 3 ሳምንት ተብለናል እንግዲህ ይጠናቀቃሉ። ዘን ከዛ በኋላ ምናምን በተሰባበረ አማርኛ በቃ ይላሉ። ተስፋቸውን ታያለ። ህወሓት ጠፍቶ ከዛ በኋላ ማለት ነው ህወሓት ጠፍቶ ከዛ በኋላ በቃ ሁሌ የምትጠበቀው ህወሓት ነበረች። ህወሓት እየጠፋች መሆኑ በጣም ቡስት አድርጓል። እዛ በተለይ ወታደሩና ወጣቱ አካባቢ ቡስት። ኋላ እየቆየው ሲመጣ ጀነራሎቹም አካባቢ ተስፋ ነበራቸው። አንዳንድ ጀነራሎችን ሳገኝ እነሱም ቬሪ ኢገር ናቸው። ሰው የሚያስቡት እናንተ ምጽዋን እዚህ አካባቢ አሰብን እዚህ አካባቢ ትጠቀማላችሁ፣ እንደዚህ ይደረጋል ምናምን። ከዛ በኋላ ኢኮኖሚ ያን ካልኩሌት ማድረግ ጀምረዋል ጀነራሎቹ ራሳቸው። ከኛ ጀነራሎቹ ጋር ያወራሉ ምናምን። በቃ ወጣቶቹ ጋር ያንተ ያለ ከተማ ውስጥ እንትሰማለ ማለት ነው። ከዛ እኔ እንትኑ ጋር በዓል ቀን ፕሬዝዳንቱ አድሬስ ሲያደርግ ንግግሩ ቀድሞ ደረሰኝ። የፕሬዝዳንቱ ንግግር ቀድሞ በእንግሊዝኛው ቨርዥን ተሰጠኝ ማለት ነው። አይ ቲንክ 3 ሰዓት ኦቨር ያለው ነው ስታዲየም ላይ የሚነገር የስታዲየም ላይ ፕሬዝዳንቱ የሚያደርገው ስፒች የእንግሊዝኛው ቨርዥን እና በአማርኛውም ተርጉሞ ይሰጡኛል ማለት ነው። ኖርማሊ ሌላም ቦታ ሲያደርግ ይልኩልኛል ሶፍት ኮፒ። እዛ ግን ኦልሬዲ ፔፐር ደረሰኝ። ገና ስታዲየም ሳንሄድ አይ ነበርና ውስጥ እኔ የጠበቅኩት እንትን ከልማት ጋር የተያያዘ ከቻይና ጋር ተፈራረሙት ውል ጋር የተያያዘ ለወጣቱ ተስፋ የሚሰጥ ነገር ምናምን ዚስ ታይም በደፍነትሊ ይኖራል። አንደኛ ወያኔ ሊያልቅ ነው እየተባለ ለኔ የነገረኝ። ሁለተኛ ወጣቱም ኤክሳይትመንቱ ልዩ ነው የነበረው። ለየት ያለ ድባብ እንደውም ላይቭ ሰርቼበታለሁ። ያ ድባብ ስለነበረ አንዱ ቶኪንግ ፖይንት ይኖራል የፕሬዝዳንት ስፒች ውስጥ ይገኛል ብዬ ያሰብኩት እሱን ፔፐር ውስጥ የለም። ከዛ በኋላ እዛው ያኔ ከመጣ በኋላ ጠየቅኩኝ። የማንን የጠየቅኩት እኔ ማለት እኔ ራሴ ዲስአፖይንት ሆንኩኝ። በጣም ጥሩ ዜና እያለ ለምንድነው ፊድ የማይደረገው አይነት ነገር ነው። እኔ ልማት እየመጣ ነው፣ ስምምነት ተፈርሟል፣ ጦርነቱ ሊያልቅ ነው፣ ድንበር ክፍት ሊሆን ነው፣ የወደብ ስምምነቶች ሊጀመሩ ነው። እኔ አውቃለሁ፣ ብዙ ፕሮፖዛሎች መላካቸውን አውቃለሁ። ከንግድ ጋር የተያያዘ ከኢንቨስትመንት ጋር የተያያዘ ከወደብ አጠቃቀም ጋር የተያያዘ ብዙ ወደ 7-8 ፕሮፖዛል እንደተላከ አውቃለሁ። ፕሬዝዳንት ኢሳያስ ጋር አንድ እንደተደረገ መረጃው አለኝ። ከማን ነው የተላከው? ከኢትዮጵያ ነው የተላከው? ከኢትዮጵያ ከየሴክተሩ ነው የተላከው። ከኢትዮጵያ ሰውየው ወስዶ ሸልፍ ላይ ነው የሚያስቀምጠው እንጂ አይመልስም። በእርጋታ እናነባለን እናያለን ነው የምለው። አንድም ምላሽ የለም ነው። በእኛ በኩል እነሱ ጦርነት ይለቅ ነው የሚባለው። እኛ ጋር ደግሞ ጦርነትም ቢኖር ግብርና ሚኒስትር አይዋጋ መቼም። መንገድ መስራት ይፈልጋሉ፣ መሰረተ ልማት መገንባት ይፈልጋሉ። ለጦርነቱ ራሱ እኮ ልማት ያስፈልጋል አይደለ? ትንሽ ኮምፕሌን ያለው እኛ አካባቢ ጠይቃቸው፣ አይ ሰውየው ዝም ብሎ ቁጭ ነው የሚያደርገው አልፈጥናለ ምናምን ነው የሚሉት። እኔ አልፈጥንም ሊያልቅ ነው። እኔም ተስፋ አለኝ እኮ በቃ ማለት
አገሪቷ ቡም ስታደርግ ምን ያንከራተተኛል እዚህ ሰው ሀገር ላይ እዛ እድገቱ ምናምን ትናፍቃል አይደል?